ቀለሜ ዲቤት ጠርቶኛልና አበበ ጉልላት እኔም በዚሁ አጋጣሚ ዲቤት መጥራት ፈልጋለሁኝ። አበበ ጉልላት መቼ ሞተ፣ እንዴት ተቀበረ በሚል ዲቤት መግባት ፈልጋለሁኝ። አዳምሻ ጥሪ አስተላልፍልኝ። አንድ ጊዜ ሪኮርድ ላድርጉት። እሺ በቃ አርጉኝ ከታች እነዲፊባቸው ለቀለሜ አድርሱልኝ። በአበበ ጉልላት ላይ ዲቤት እንድንገባ ፈልጋለሁኝ። መቼ ሞተ፣ መቼ ተቀበረ፣ እነማን ናቸው የገደሉት፣ መቼ ተነሳ፣ ሙቶ ተነሳ በሚል የዲቤት ጥሪ አቅርቤልሃለሁኝ። መቼም ማንም እንደማያስቀርህ አንተ በጣም ጎበዝ ስለሆንክ መተህ በዚህ ጉዳይ ላይ ዲቤት ከኔ ጋር እንደምታደርግ ሙሉ ተስፋ ነው ያለኝ። ቀለሜዋ ይሄንን በአክብሮት አስተላልፍልሃለሁ። ወንድም አለም አመሰግናለሁ። ከታርጉት ይሄንን ዲቤትማ 30-40 ሺህ ሰው ነው የሚከታተለው። ኦርቶዶክሳውያን በዚያ ቀን እንዳተኙ ተቀሳቀ። እኔ ግን እውነቴን ነው ከሱ ጋር ከገባሁኝ ይሄንን ሳላነሳው አልቀርም። በታምር እንዴ በጣም እንዲያውም አንተናንም ቀሲስ በትረን አስቀምጬ ነው የምገባ። ሙቷል አልሞተም። ከዚያ ድምፁ ይከፈታል በኩል ልብን አስተብቆ ከዚያ በትረ ይነሳሉ። ሙት አስነሽ ተብዬ በቃ በዚያ ቀን በቃ ይጨበጨብልኛል ማለት ነው። አዳም አይቴ ያለው ከአዳም አለው እዚህ አንዳንድ ሰው እስካሁን አላለቀልህም እንዴ? ኧረ አድርጌ ጨርሻለሁ። አንዳንድ ሰው ሚዩት እያደረኩኝ ነው። አላስፈላጊውን ሰዎች ተዋቸው፣ አትያቸው። ምን ችግር አለ? ምን ለካ ማስረጃም ተጠይቋል አሉ። የቅጥርና ያሬድ የቅጥር ደብዳቤ ያላችሁ ወይ ከቤተ ክርስቲያን አጽፋችሁ አምጡ። በዚህ አጋጣሚ እኔ እጽፍላችኋለሁኝ። ምን ችግር አለ? ዲያቆናት እዚያ ማስረጃ ምናምን ከተባላችሁ እጽፍላችኋለሁኝ። እሱ ማስረጃ የለውም እኮ ለሰው ማስረጃ የሚጠይቅ ሰው እኮ እሱ ማስረጃ ሲኖረው ነው። እና ዝም ብለው አይ ሳይሉት የቄስ ስም ጠርቶ ስልኩ ጋላ አሉ። ትናንትና ስልኩ እኔን ዲቤት ሲጠራ እጁ ላይ በጣም ጋለና ግሎ ስልክና አሰባስብለት እንግዛለት ተብሏል። ለማንኛውም ምዕመናን ተባበሩ። እናንተም ከዚህ ቀደም ብዙ ተባብራችኋል። ብዙ ተባብራችሁ አሳክማችሁታል። ወንድማችንን የ1 ዓመት በጀት ዘግታችኋል። አሁንም ቢሆን እንደዚህ አድርጉልን፣ ጥሪ እናስተላልፋለን። እንደዚያ ነው። ማርያም ሆን ብላ ነው እንደዚህ ታረግብን እያሉ እና ሲመጡ ፍንፍን ኤቢ ያሳዘነኝ። ኤቢ ገብቶ እኔ እንዲሁ ተመሳሳይ ነገር እንደዚህ ማለት አይደለም ምናምን እያለ ለማስታረቅ ኤቢ ወንድማችን ኤቢ ቢመለስ ነው የሚሻለው። አሁን እሱ እኮ እኛ ሰንበት ትምህርት ቤት ያደገ ነው፣ ሳይበስል ወጥቶ ምስኪን የተማሩት የሚመረምሩት እነዚህ ቴዎሎጂውን የሚያጠኑት ሰዎች አይ ቲንክ እዚህ ሎ በሆነ ከፕሮቴስታንት እነዚህ ሃይ ቸርች የሚባሉ ሉተራን፣ አንግሊካን ምናምን አሉና ወደዛ ነው እነሱ የሚሄዱት። ምክንያቱም ከነሱ ካወቁት እውቀት ከጥንት ቤተክርስቲያን እውቀት ከጣም ስታብሊሽድ ከሆነው ትራዲሽን የሚቃረን ነገር ስለሚኖር እሱን እነሱ መታገስ አይችሉም። እና ብዙዎቹ አሁን በዛ በፕሮቴስታንት እንትን ውስጥ ሰርክል ውስጥ ሆነው የሚያነቡት የሚመረምሩት በቴዎሎጂን በምንም የሚያጠኑት ወደ ሃይ ቸርቾች ወደ አንግሊካን ወደ ሉተራን እንደዚህ ይሄዳሉ። ከዛ ቀስ እያሉ ደግሞ እድሜ ከሰጣቸው ወደ ኦርቶዶክስ ምናምን ወደ ካቶሊክ እንደዚህ ይሄዳሉ፣ ይመለሳሉ። ትሬንዱም እንደዛ ኢንተርናሽናል እኮ በዓለም ላይ ሲታይ እንደዛ ነው ትሬንዱ። እኔ ጴንጤቆስጣልን የማየው እንደ ጭድ እሳት ነው። ጭድ እሳት አይተውት ከሆነ ሲያቀጣጥሉት ባንዲሩ በቃ ብው ነው የሚለው። ኢትዮጵያ ውስጥ እንደዚያ ነበር የሆነው። በነገራችን ላይ እንደው በእኛ ድካም የሚሆን በምንም እንደው ሲገባ ብው አለ፣ ተቀጣጠለ። ወዲያው ግን በቃ የጭድ እሳት አይዳፈንም፣ ለነገ አይቀር የለውም። በቃ ብን ብሎ ነው የሚጠፋው። እግዚአብሔር ምስክሬ ነው። እኔ
ማለት እንደ መጥፎ ነገር አትዩብኝ። ያው ትምህርቱ ስህተት ስለሆነ ምንም ጥያቄ የለውም። ይሄ በጣም በጣም እኔ እውነት ለመናገር እንዴት ደስ እንዳለኝ ዳዊት በጣም ሃምብል ሰው ነው። ለነሱ ለእምነታቸው ይጠቅማል። ለማየት ያብቃህ። ጴንጤቆስታል በሙሉ ወደ መካነ ኢየሱስ ይጎርፋል። ለማየት ያብቃ። ምክንያቱም የአባቶች ትምህርት እየተገለጠ ነው። ክርስትና ታሪካዊ ነው እና እሱንም እየጠቀሱ ስለሆነ ከመጽሐፍ ቅዱስ ጋራ በጣም የተጠጋ ነገር ስላላቸው አይ ቲንክ ለሉተራን በጣም ትልቅ እድሎች ናቸው ልጆቹ በጣም እና በርቱ ነው የምላቸው። ቢያንስ ምልህ ጠጋ ያለ ለመጽሐፍ ቅዱስ እንደው የሆነ ነገር እኮ አንተ የሆነ መኖር አለበት አይደል? እምነት የሚመስል ነገር እኔ አሁን ካቶሊክን ኢስተርን ኦርቶዶክስ እንደዚህ ያሉትን ነገሮች እኛ ታውቃለህ ስትሮንግሊ በጣም ኦፍ ኮርስ አንድ እምነት አይደለንም ያለንም፣ ግን በጣም ፈርዘር ሄደን ኢቭን ቤተክርስቲያን ስርዓቱን ምኑን ስታየው ቅዳሴያቸውን ስታይ የሆነ መጽሐፍ ቅዱሳዊ የሆነ ነገር ታያለህ። ልዩነቶቹ እንዳሉ ነው። እኔ እኮ ጴንጤቆስታል እኮ ማለት እኮ እኔ እንደ መሐመድ መጽሐፍ ቅዱስን ገልብጦ የሚረዳ እኮ ነው። ባይዘይ ክርስቲያን ከመባላቸው በዘለለ እስኪ የትኛውን ነው የሚያምኑ? ስላሴ ላይ ስትመጣ ግን ጥልጥላቸው የወጣ ነው። እንደገና ቅዱስ ሥጋው ላይ ጥምቀትን እንግዲህ በር ነው፣ ዋና የምስጢራት በር ነው ጥምቀት። የኃጢአት ስርየት ነው። ጸጋ መንፈስ ቅዱስ መቀበያ ነው። ጸጋ መንፈስ ቅዱስ የምትለብስበት ነው። ከክርስቶስ ጋር የምትተባበርበት ነው። ቅዱስ ቁርባን የዘላለም ሕይወት ነው። የሕይወት ዛፍ ነው። የዘላለም ሕይወት ማግኛ ነው እና ይህንን ጥለህ ከዘላለም ሕይወት የወጣ መጽሐፍ ቅዱስና ክርስትና ምንድን ነው ታዲያ? የዘላለም ሕይወት የሌለው ዕፀ ሕይወት የሌለው ክርስትና አለ እንዴ ሲጀመር? እና በጣም እኔ በጣም ወድጄዋለሁኝ። ፍሩትፉል የሆነ ዲቤት ውይይት ነው ያደረጉት። በርቱ ነው የምላቸው። እኔ የእውነቴን ነው። በርቱ። አበባዬን ነው የጨረስኩት ዛሬ። አቤት አይ ጴንጤቆስቴ በቀጥታ ሊትራል ብሎ የሚቀበለው 1000 ዓመት የሚለው አለ አይደል? ይሄ ክርስቶስ ለ1000 ዓመት ይገዛል የሚለው እሱም ብቻ ነው የማይሉት። የሉተራኖች ናቸው። ኧረ እንትኖች ጴንጤዎች ጴንጤቆስቴ ብዙ ጊዜ ይሄ የ1000 ዓመት መንግስት ምናምን የሚሉት አለ አይደል? አዎ የሺው መንግስት። እሺ እሱም ብቻ ነው ሊትራል የሚሉት እንጂ ሁሉ ነገር ሲምቦሊክ ነው። እሷንም እኮ ያው በንጥቀት ያው እንትን ብለዋታል። ኧረ በጣም ብዙ ነገር እንዴ አዳም። እኔ ዝም ብለህ ቁጭ ብለህ የእነሱን እንትን ተከታተል። መጽሐፍ ቅዱሱን ገንጥለው ነው የሚቀበሉት እኮ ነው የምልህ። ኔጌቲቭሊ ነው የሚረዱት። የእኛን ተቃራኒ ነው። አሁን እኛ እንደዛ እንልማል። አሁን 1000 ዓመት የሚባል ነገር ሊትራሊ አይወሰድም ይባላል እና እነሱ ትርጉም እኛ ሊትራል የማንለውን ሲምቦሊክ ጥንታዊ አብያተ ክርስቲያናት ሲምቦሊክ ነው ይሄ የሚሉትን ነገር ሊትራል ይላሉ። ሊትራል የሚባለውን ደግሞ ሲምቦሊክ ነው ይላሉ። ለነገሩ እኛ እኮ እነሱ እኮ ነግረውን ነበር። እኛ ፕሮቴስታንት ነን። የእኛ ስራ መቃወም ነው። ምንም ነገር ከኛ አጠብቁ ብለውን ነበር። እኛ እኮ ነን ያጠፋ ነው። ለነገሩ ስማቸው ተጽዕኖ አሳድሮባቸው ነው ይመስለኛል። በሩ እንዳልይዝባቸው ለማንኛውም አስኪዱት። የሆነ ነገር ባሰማችሁ ደስ ይለኛል። ከዛ እናንተ ኧረ ፕሊስ አሰማን። For Christ's death was a sufficient and perfect sacrifice for the sin of the whole world. Therefore, it is to be repeated or continued by no work of man. ይላል አይደል? ታዲያ ምንድነው እዚህ ጋር እንትን ያለ? ኦኬ የካቶሊኮችን ላምጣልህ አይደለ? ካውንስል ኦፍ ትሬንት ላይ ያለውን አይ የኛን አሁን የኔን ነው እኮ የጠየቀኝ አይደለ? የካቶሊክን ትወስዳለህ። የካቶሊክ ጋር ያለውን ልዩነት ላሳይ ነው። እሺ ኦኬ። ካቶሊክ ደግሞ እንደዚህ ይላል if anyone says that the sacrifice of the mass is only as a sacrifice of praise and thanksgiving and not propitiatory
ሌት ሂም ቢ አናቴማ ይላል። ምን ማለቱ ነው? በአጭር ቃል ዴቪዬ ምናልባት እንትኑን ማስረዳት ካለብኝ አንተ በሪል ፕሬዘንስ ነው የምታምነው አይደል? ኦኬ። የካቶሊክ ምንድን ነው የእነሱ ሳክሪፋይ ማለት የእነሱ ዩካሪስት አወሳሰድ ምንድን ነው ታውቀዋለህ? ሜቶሲስ እኮ አልኩ። ሜቶሲስን ነው የሚጠቀሙት እኮ። ምን እያደረጉ ናቸው ያሉት? ሪሳክሪፋይሲንግ ነው አይደል? ይሄ መስዋዕትን ከመስዋዕት ጋር በማያያዝ ነው እየጠየቀኝ ያለው። አዎ ኦኬ። እኔ ከእሱ አንጻር አይደለም እያልኩ ያለሁት። ከእሱ አንጻር ሳይሆን ዴቪዬ እባክህ በጌታ ዴቭ፣ እኔ በምጠይቅ ጥያቄ ቅድም ወርጄ የሄድኩት ለዛ ነው። ስጠይቅም አሁን በስርዓት የምታውቀው ከሆነ መልስልኝ። አሁን አንተ ማስ የሚለውን ማለት የካቶሊክ ማስ ምንድነው ዜድ ዩካሪስት ምንድነው ዜድ ለማድረግ የፈለገው? እንደዚህ ሁልጊዜ ጠያቂ መሆን ይፈልጋል። ዜዶ ሁልጊዜም ጠያቂ ነው እና መጠየቅ ምናምን አይፈልግም። የሆነ ነገር ጠይቆ ከዛው ጮክ ብሎ ሲጠይቅ ሰው የተሳሳተ ምናምን ዝም ብሎ ማለት ነው ስምህ እንትና ነው ብሎ ይጠይቅና ከዛ በኋላ ሰው እንዲደናበር እውነትም ስሜ የተቀየረ እንዴ ምናምን ብሎ እንዲል እንደዛ የማድረግ ነገር አለበት። ዜዶ ሁሌ ነው እንደዛ የሚያደርገው። ምንም አዲስ ነገር እኮ አላመጣም። ዩክረስትን እነሱ ሪሳክሪፋይስ ምናምን ብለው የሚሉት አንዱ የትኛውም አብያተ ክርስቲያን ጥንታዊ አብያተ ክርስቲያን ተደጋግሞ ሳክሪፋይ ይደረጋል ምናምን የሚል የለምና እሱ ደግሞ ሲጠይቀው ዳዊት እንትና ለምሳሌ ምስጋና ጋር የተያያዘ ነው። የግሪኩም ቃል ምስጋና ነው። በቃ አንቀበለውም ብለኛል አይደል? እንትን እኮ አይደለም የያዝ ነው አይደለማ እኮ እኔ እኮ የትምህርት አይደለ እንደምንወያየው ዴቪዬ በጌታ አሁን እኮ እኔ በዚህ እኮ ነው እንትን የማደርገው አልቀበለውም አልክ አይደል? አሁንም ዜድ ለምዶብህ ነው አልቀበልም ብለዋል። አሁን የያዘው እሱ ነው። አልቀበልም ስላለ ይጨርስና ወደ አስየንት ያት ነበር እንግዲህ አደራ ዴቪዬ ምንድነው ሀሳብን ጨርስና በደም ሲጨርስ ጠብቅና አሁን ያለህን ያዘው። አልቀበልም ያለህን ያዘውና ዜድ ከዛ እሱ ላይ መስርተህ የምትናገረው ነገር ካለ ትቀጥላለህ እኮ። ግን እኔ የጠየቁት ጥያቄ እኮ በጣም አጭር ነበር። የጠየቁት ጥያቄ የሳክሪፋይስን ሀሳብ ወይም ደግሞ እቀበለዋለሁ ወይ? አዎ አልቀበልም እቀበላለሁ። በቃ እኔ እኮ ይጨርስ፣ ሀሳቡን ይጨርስ። እሱ ያርግና መናገር የሚፈልገው ነገር ካለ ቀጥሎ ይናገር። ይናገርና ይጨርስ። ችግር የለውም። ችግር አለው? ችግር የለውም። ቢያስረዝምም ችግር የለውም። ይናገርና ሲጨርስ አንተ ደግሞ እንደዚህ ብለሃል በልና እሱ ያልከው ላይ መስራት የፈለከውን ስቴትመንት ከዛ በኋላ ትቀጥላለህ። ዴቭ ቀጥል። አሁን እሺ፣ ቴንኪዩ ኤፋ። ምንድነው ሪሳክሪፋይስ እንደ ሉትራን እንትን አንልም እኛ። ዩካሪስት የሚለውን ነው ዩካሪስትን እንቀበላለን። ቁርባን የሚለውን እንቀበላለን። ቁርባን ብለን ስንል ግን እኛ ለጌታ የምንሰዋው ሳይሆን ምስጋና የምናቀርብበት ነው። ምስጋና የሚለውን ነው የምንወስደው ማለት ነው። ከዛ አንጻር ነው የምንቀበለው። ቅድም ግን የካቶሊክንም የኦርቶዶክስ ጋር ሄጄ በወስድ እንትን የሚለኝ የለም ብዬ ስል ከተናገርኩት ነው። ከመጽሐፍ ቅዱስም አንጻር እኛ የምንቀበለውን አሁን ለምሳሌ በጌታ እራት ላይ ኢየሱስ ክርስቶስ በሚሰጥበት ሰዓት ይሄ ስጋዬ ነው እውነተኛው ስጋና እውነተኛ ደሙ ነው ብለው የሚያምኑት ለኃጢአት ስርየት ብለው ያምናሉ። ለህይወት እናገኝበታለን ብለው ያምናሉ። ለመዳን ብለው ያምናሉ። የቤተክርስቲያን አባቶች ሁሉ እንደተቀባበሉት በጉባኤም እንደተወሰነው ያንን ያምናሉ። ፕላስ ደግሞ ካቶሊክ ጋር ስናይ ሜቶሲስን ነው። ኦርቶዶክስ እና የእኛን ደግሞ በምናይበሳ ሜታቦል የሚለውን ሲሪል የሚጠቀመው የግናሽየስ የሚጠቀመውን ነው የምንጠቀመው። የተለየ ነገር የለም። ከዛ አንጻር ነው ቅድም ያልኩት እንጂ አሁን አንዱን ነገር አሁን ለምሳሌ ትራንስብስታንሴሽን ይላሉ። አሁን ልዩነት አለን ያንን አይደለ? ከካቶሊክ ጋር እነሱ ትራንስብስታንሴሽን ይላሉ፣ እኛ ያንን አንቀበልም። ያንን ልዩነቷን አሁን መዘ ነው ይሄኛው እንደዚህ ይላሉ፣ አንተ እንደዚህ እናንተ እንደዚህ አትሉም እና ይሄንን ወስዳለሁ እንዴት አልክ ነው ልዩነቷን መዘ ማለት። እኔ ግን ያልኩት ምንድን ነው የጌታ እራትና ይሄ ስጋና ደሙ እውነተኛ የጌታ ስጋና ደም ብለው ስለሚያምኑ
ለኃጢአት ስርየት ብለው ስለሚያምኑ፣ ለመዳን ብለው ስለሚያምኑ፣ ህይወት እናገኝበታለን ብለን ስለሚያምኑ፣ የኔም እምነት የሉትራን እምነት እንደዛ ስለሆነ ለመውሰድ የሚከብደኝ አይደለም። ከዛ አንጻር ነው ያልኩት ነው ያልኩት። እሺ እንግዲህ የሉተራን maintain the real presence but deny any notion that the Eucharist is an offering that re-sacrifice of Christ. For this reason, they call the Catholic view blasphemy against the sufficiency of Christ's once for all atonement. So, blasphemy የተባለውን በአውግስበርግ ኮንፌሽን ማለት ነው ብላስፌሚ የሚል ሀሳብ የተቀመጠለትን የሪሳክሪፋይስ ወይም ደግሞ እነሱ ደግሞ በሪሳክሪፋይስ በሚለው ሀሳብ ውስጥ መጥቶ የማይቀበለው ሰው ውጉዝ ከማሪዮስ ወይም ደግሞ አናቴማይዝ ያደረጉትን በራሳቸው በኩል ማለት ነው ያደረጉትን ስርዓት እካፈላለሁ እያልክ ነው ዴቭ አይደል? በካፈል ችግር የለብኝም እያልክ ነው። አሁን እኮ ዜዶ ቅድምም ደጋግሜ የተናገርኩኝ አሁን እነሱ እንትን የሚሉትን ነው አንተ እያልክ ያለው። እኔ ደግሞ የኔን ነው እኔ ብወስድ ምን እንትን የሚለኝ የሚከብደኝ ነገር የለም ነው እያልኩ ያለሁት እንጂ እነሱ ይሄንን ይከለክሉሃል እንድመውሰድ አችልም ከሚለው አንጻር አይደለም። እዚህ ጋር ትንሽ ይሄን ላሰማችሁና ከዛው እናንተ እንትን ትቀጥላላችሁ። እስቲ አሁን ባለው ሁኔታ ማለት ነው ከኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ ከካቶሊክ ሄዶ የሚወስዳል እንዴ? እነሱ ሲፈቅዱላቸዋል? አሱዬ እንደዛ አይደለም እኮ ያልኩት። አሁን ሄጄ አሁን በወስድ ልውሰድ እንኳን ብል አያስወስዱኝም እኮ ካቶሊክም ኦርቶዶክስ ወስዳለሁ ሄጄ እኮ እያልኩ አይደለም። ብወስድ ካቶሊክ ጋርና ኦርቶዶክስ ጋር ሄጄ ብወስድ ከኛ ጋር ተመሳሳይ ነገር ስላላቸው ለእኔ አይከብደኝም ነው ያልኩት። ገባኝ ዴቪዬ። ታዲያ የማይወሰድ ከሆነ ገባ አሁን ይሄን ነገር ወይ በውስጣችን መያዙ ነው የሚሻለው ማለት ቤተክርስቲያንም የማትፈቅድ ከሆነ ነገራችን ላይ ተመልከት። ይኸውልህ እዚህ ጋር አንድ ያዝ እነሱ እንትን ካላሉ እባካችሁ እምቢ በላቸው። ወይኔ እኔ ግን ማርያምን ዳዊትን እንደው ቆይ አገኘዋለሁ ይውል ሲ በውስጥ መስመር አገኘዋለሁ ዳዊትን አወራዋለሁ በደንብ እንዲበረቱ እና እኛን ሳያነሱ ግን በቃ ለማጣላት ኦን ፐርፐዝ እንዴት እንደሚሰሩ በቃ ስላፈነኝ ነው። በጣም ይቅርታ አድርጉልኝ። ይቀጥል። አይ እዚህ ጋር ነው በቃ በአጠቃላይ መምህር ሕዝቅኤል እንኳን ደህና መጡ፣ መምህር በረከት እንኳን ደህና መጡ። የሆነ ነገር ቢሉን ደስ ይለኛል። እዚህ ነገር ላይ ምን ይላሉ ከሰሙት ውይይቱ? ምን መምህር ሕዝቅያስ አይ ቲንክ አፍጋኒስታን ናቸው መሰለኝ ያሉት። ኔትወርካቸው ከኢትዮጵያ የባሰ ነው። ቀይ በቀይ ሆኗል። እንትን ብሏል ድምፆት ኔትወርክ ያለ ተጨምቋል። መምህር በረከት ይቀጥሉ። የኛ ኔትወርክ ተሻለ ማለት ነው። ተለውጧል እኮ ሀገሩ። የእናንተ የኮሪደሩ ልማት ራሱ እኮ ኔትወርክ ሆኗል እኮ። እሱ ራሱ አትራክት ያደርጋል፣ ይስባል። ባይዘዌ መምህር በረከት አሜሪካ ውስጥ እኮ እንትን አዳዲስ እንትን የለም ኬብል ምናምን አይዘረጋም። አሮጌ ኬብል ኦኬ ተው እንጂ እንደዚህማ ሀገራት ስም አታጥፋ እንዴ! አይ ይሄ በእውነቱ ለእኛ ትልቅ ነገር ነው። ደህና አደራችሁ። ቀሲስ ይባርኩኝ። ሰላም ብያለሁ ሁላችሁንም። እግዚአብሔር ይባርክ። መምህራችን እንዴት አለው? ደህና ነን። ለእናንተ ገና ከትላንቱ ውይይት
በኋላ ገና አልተኛችሁም፣ እኛ ተኝተን እየተነሳን ነው። እንደ ራሴን ወረረኝ እኮ የዳዊት እኮ ስብከት ራሴን ሁሉ ውርር ነው ያደረገኝ እኮ። አዎ አይ ዳዊት በጣም ጎበዝ ልጅ ነው፣ ደግሞም በጣም ሆነስት ነው። እኔ አሁን ሃይማኖት እኛ እግዚአብሔርን የሚፈራ እግዚአብሔርን የሚፈልግ ሰው ለያዘው ነገር እውነተኛ ሆኖ የሚያምንበትን ነገር በግልጽ መናገር በራሱ አንድ ትልቅ ኳሊቲ ነው። ብዙ እንደዚህ እንደ ብዙዎቹ ፖለቲካ የሚሰራ እንደው ፌክ ለሆነ አንድነት ብሎ እውነትን ኮምፕሮማይዝ የሚያደርግ ልጅ አይደለም። ብዙዎቹ ልጆች እንደዛ ናቸው። ነገራችን ላይ ሉተራን ላይ ጎበዞች ናቸው። የአባቶችን መጽሐፍት የሚያነቡ ናቸው። እነ ጆናታን ባለፈው እኛ ጋር ሲወያይ ነበረ እና ሌሎችም ልጆች የተሻለ የትራዲሽናል የሆነውን ነገር የማየት ነገር እናይባቸዋለን። በጣም ጥሩ ነገር ነው። እኔ እንደውም ቀሲስ አሁን እያሰብኩ ሉትራንን እኔ የማስባቸው በብሉይ ኪዳን ሰው ፎለን በሆነ ሁኔታ በነበረበት ዘመን እግዚአብሔርን የሚፈልጉ የተሻሉ ሰዎች ነበሩና 16ኛው ክፍለ ዘመን ላይ ደግሞ ሌላ ውድቀት ሌላ ኦሪጂናል ሲን ተከስቷል። ከዚያ ውስጥም ነው ግን ያ ፎለን የሆነ ስቴት ምንም በጣም ቢያስቸግራቸው ፈንቅሎ ለመውጣት ቢያስቸግር ግን እዚያ ውስጥ ነው የሚታገሉ ሰዎች አሉ። ከዚያ አልፎ ማየት የሚፈልጉ ወደ ኋላ ማየት የሚፈልጉ ወደ ጥንታዊቷ ቤተክርስቲያን ማየት የሚፈልጉ ጥንታውያንን አብያተ ክርስቲያናት በጣም ፖዚቲቭ በሆነ መንገድ ማየት የሚፈልጉ የሚያዩ ሰዎች አሉና እነሱም በጣም ማበረታታት ይገባናል። አሁንም እየተደረገ ያለ ያው ነው። ቅድም እንዳሉት ቀሲስ ብዙዎቹ እነዚህ ፔንቴኮስታሎቹ እና ካልቪኒስቶቹ ወደ ሉተራን ቢሄዱ እንመክራለን። እኛ ወደኛ እስኪመጡ ድረስ ወደ ሉተራን ቢሄዱ እንመክራለን። ምክንያቱም ቅርብ ናቸው፣ ለመግባባትም በጣም ቅርብ ናቸው። በዓለም ላይ በጣም የተሻለ ዲያሎግ እየተደረገ ያለው ከነገራችን ላይ ከሉተራን ጋር ነው። እንደሚያውቁት ሌሎቻችሁም እንደምታውቁት ከኦርቶዶክስ አብያተ ክርስቲያናት ጋር ከኢስተርኖችም ጋር ብዙ ዲያሎጎች ይደረጋሉ፣ ከሉተራን ጋር ማለት ነው። ከካቶሊክ ቤተክርስቲያንም ጋር እንደዚሁ ዲያሎግ ተደርጎ በጀስቲፊኬሽን ጉዳይ እስከ መግባባት የደረሱበት ነገር አለ። ያው እሱኛ የኦርቶዶክስ እይታችን ክሪቲካል የሆነ እይታ ቢኖረንም ማለት ነው በዚያ ጉዳይ ላይ ግን ሉተራን ለምንድን ነው ከትራዲሽናል ቸርቾች ጋር ከኦርቶዶክሶችም ከካቶሊኮችም ጋር ዲያሎግ ማድረግ የቻሉት መግባባት የቻሉት ካል የሆነ ኢንተርፌስ አለን ማለት ነው። ለመወያየት የሚሆን ለመግባባት የሚሆን የተሻለ ኢንተርፌስ የተሻለ ገጽታ አለን ማለት ነው በመካከላችንና እኛ ሌሎችን ወደ ሉተራን ቢያንስ ወደ ሉተራን ወደ እነዚህ አንግሊካን እነዚህ ሃይ ቸርች የሚባሉት በፕሮቴስታንት የተሻለ ለመወያየት ከኦርቶዶክሳውያንም ከካቶሊኮችም ጋር ለመወያየት የሚሻሉ ናቸው እና ያንን ነው እያየን ያለ ነው። አሁንም ኦልሬዲ ሉተራን በእኛና በሌሎቹ መካከል እንደ ብሪጅ ለዲያሎግ ማለት ነው ለዲያሎግ እንደ ብሪጅ ሊሆኑ የሚችሉ ናቸው። ያው ምን ላይባቸው ጉዳዮች አሉ። ስቲል ኦሪጂናል ሲኖ እንዳለ ነው፣ ግን ለመወያየት የሚያስችል ነገር አለ ብዬ ነው ማምነው። ትላንት የሚያየሁት እሱን ነው። እኔ በትክክል መምህር እኔ የሚያየሁት እሱን ነገር ነው። እውነት ለመናገር ከልቤ ነው ማለት ውስጤ ላይ መምህር አይኖ እኛ ራሱ ይሄንን ስንል አዎ ለፖለቲካ አይመችም። የኔ ወሬ ራሱ ለፖለቲካ የሚመች አይደለም። እውነት ለመናገር ግን ፖዚቲቭ የሆነ እንትን ሊኖረን ይገባል እኮ ማለት የሆነ ሰዎች ማለት አልዳኑም ብለን የምናስባቸው ነው ጠፍተዋል ብለን ለምናስባቸው እኮ የሆነ በር መኖር አለበት። ወደዚህ እንዲመጡ እንድንግባባ አንድ እንድንሆን በጣም መናፈቅ እንዳለብን ይሰማኛል። እና ውስጥ የሚነግረኝ እንደዚያ ነው የመናፈቅ እንደው ይሄ የተከፋፈለው አንድ
መሆንና አንዲቱ ቤተክርስቲያን በዓለም ላይ የሚጠፋ የሚድኑት እየበዙ የሚጠፉት ደግሞ እየቀነሱ ሰይጣን ከምድር ላይ ኃይሉ እንዲሻር ምኞታችንም ነውና ከዚህ አንፃር ነው እኛ እውነት መናገር እንጂ ደስ አለን። አያችሁ በዚህ አጋጣሚ ኦርቶዶክሳውያን ምን ያህል ለእውነት ቅርቦች እንደሆነ ነው የሚያሳየው። እንዴት እንደምንናፍቅ አንዲቷን ቤተክርስቲያን ወንድሞችን እውነት ሲኖራቸው ልዩነት እንኳን ያለን ግን እውነት በሚሉት ነገር ላይና በያዙት ነገር ላይ እውነት ከሆነ ኮምፕሮማይዝ እንደማናደርግ እንደው ዝም ብለን የራሳቸው ጉዳይ ምንም ነገር እኛ ጋር እስከሚመጡ ድረስ ይሄም ቢሆን አንቀበልም ውሸታሞች ናቸው አንልም። እኛ እውነቱን እውነት ሐሰቱን ሐሰት ይሄንን ትክክል ናቸው። እዚህ ላይ ግን ስህተት አለ፣ ይሄንን አስተካክሉ ማለት ጤነኛነት እንደሆነ ይሰማኛልና ኤግዛክትሊ መምህር አሁን ያነሱትን ሐሳብ የኛም ሐሳብ ሉተራን በጣም ቅርብ ናቸው። እኔ እኮ መጽሐፈ ስምምነትን ሳነበው እኮ በተለይ በጥምቀት ዙሪያ ላይ የሚገልጥባቸው ነገሮች በሙሉ ስናይ ኢቭን በቅዱሳን በምልጃ ላይ ራሱ ዲቴል እንግባ ካልን በጣም ሩቅ አይደሉም እውነት ለመናገርና ቅዱሳት ስዕላት ላይ ባለፈው ሲነሳ በዚህ ጉዳይ ላይ ትራዲሽናቸው ራሱ በጣም ብዙ ነገሮችን ያወራኝ ሰው አለና ጥሩ ነገር ነው። እና እነ ዳዊትን በጣም በርቱ፣ እነ ዮናታን እነ ሐናን እነ ሙሌን በርቱ፣ ጥሩ ነው። ለውይይት በጣም ቅርብ ናችሁ፣ ለመነጋገር ሩቅ አይደላት። ቢያንስ ውሃን ውሃ ደሙን ደሙ ስጋውን ስጋው ጥምቀቱን ጥምቀት ብላችሁ ስለምትቀበሉ በቃ ለመግባባት በጣም ሩቅ አይደላችሁም ብዬ ነው የማስበውና እኔም እንደዚህ ያለ አጽንኦት ለመስጠት ነው። መምህር እግዚአብሔር ይስጥልኝ። አዳም ፕሮግራም ምራ እንጂ። እሺ የዳዊት አርጊውመንት በጣም ትክክለኛ ነው። አሁን አንድ ሰው በስጋው ደግሞ ሚስጥረ ቁርባን ላይ እንደሚታወቀው ኢንቮኬሽን አለ። ኢንቮክ የሚደረጉ ጸሎቶች አሉ እና ምን አድርገው ተብሎ ነው የሚጸልይ? ምን አድርገው ብለው ነው የሚጸልዩት? አሁን አንድ ሰው ሲጸልይ ፕሪዛይድ ሲያደርግ ቅዱስ ቁርባንን ሲመራ እንደው የክህነቱን የምናምን የቫሊዲቲውን ምናምን ጉዳይ እሱ አንድ ትልቅ ፋክተር ዋና ፋክተር ነው። ወደ ጎን ለጊዜው ፎር ዘ ሃይፖቴቲካሊ እንደው ወደ ጎን እናድርገውና ምን አድርገው ብሎ ነው ኢንቮክ የሚያደርገው ነው የሚለው ጥያቄ እኮ የዳዊት የመታሰቢያ አድርገው ብሎ ነው የሚያደርገው ወይ መታሰቢያው ነው ብሎ ነው ወይስ ይሄንን የክርስቶስ ስጋና ደም ይሁን መንፈስ ቅዱስ ይባርከው መንፈስ ቅዱስ ይቀድሰው የክርስቶስ ስጋና ደም ያርገው ብሎ ነው ኢንቮክ የሚያደርገው? እንደዛ ተብሎ ኢንቮክ ያልተደረገበት እንዴት ነው ሊሆን የሚችለው? የክርስቶስ ስጋና ደም እንዲሆን ያልተጸለየበት ሊሆን አይችልም ማለት ነው። ስለዚህ ያልሆነን ነገር አልቀበልም ነው እኮ እያለ ያለው። ቢያንስ ኦርቶዶክስ እና ካቶሊክ ጋር ብሄድ አድርገው ብለው ነው የሚጸልዩት። ስለዚህ ጸሎቱ እንዲደረግ የክርስቶስ አማናዊ እውነተኛ ስጋና ደም እንዲሆን የሚጸለይ ጸሎት ነው የሚጸልዩት። ስለዚህ ኢንቮኬሽኑ ለኔ ሴፍ ነው የሚለው በእምነቱ የሚታመነው እምነትና እዛ ላይ ኢንቮክ የሚደረገው ጸሎት አማናዊነትን የሚገልጽ ስለሆነ ይስማማኛል። ይሄኛው ግን ያ ኮንቴንት ስለሌለው ነው ያለውና ትክክል ነው። ምሳሌ ብንወስድ ለምሳሌ እኛ ለምሳሌ አሁን አንድ ለዝክር ለመድኃኒዓለም ዝክር ተብሎ ህብስት ተቆርሶ ቢሰጠን ስጋው ደሙ ነው ብለን አንቀበለው። ምንም በጤነኛ ካህን እንኳን የተባረከ ቢሆን ህብስት ዝክር ብሎ ነው ምንድነው የማህበሪ ዝክር ብሎ ነው የፈተተው እንጂ የክርስቶስ አማናዊን ስጋና ደም አድርገው ብሎ አይደለም ጸልዮ የፈተተው። ስለዚህ ካህኑ የሚጸልየው ጸሎት ኢንቮኬሽኑ ራሱ ኢምፖርታንት ነው ያለው ዳዊት። በጣም ጤነኛ አርጊውመንት እኮ ነው። አዎ መታሰቢያ ከሆነ ለምሳሌኛ የመድኃኒዓለም አንድ ሰው የመድኃኒዓለም ዳቦ ይዞ ቤተክርስቲያን ቢሄድ ዝክሩ ማንን ነው የሚዘክረው? የመድኃኒዓለም ስቅለቱን አስቦ መድኃኒዓለም ስላዳነኝ ዛሬ ቤዛዬ ስለ ኃጢአቴ የሞተበት ቀን ነው ብሎ ነው ሰው ዝክር የሚዘክረው። አይ እንጀራ ይዞ የሚሄደው የጴንጤቆስጣል የጌታ እራት ዝክር ማለት በቃ እንደ ዝክር ነው።
ልክ እንደ ዝክር ነው። እኛ ግን ዝክርን በፍጹም ለንጽጽር እንኳን እናቀርበው አይደለም። የጌታ ስጋና ደም ይሄ ስጋው ነው፣ ይህ ደሙ ነው። ስለ ኃጢአት የታረደው በግ ነው። ስለዚህ የበጉን ስጋ የበግ ስጋ ነው የሚበላው እንጂ ሌላ ሊሆን አይችልም። እና እኔ እንደው አሁን ቢመጡ ራሱ እዚህ ጋር ቢገቡ ሉተራን ኢኩቫለንስ እንስራ ከተባለ የፔንቴኮስታሎቹ የጌታ እራት የኛ የመድኃኒዓለም ዝክር ማለት ነው። ኤግዛክትሊ እሱን ነው እኮ የምለው። ዝክር ማለት ነው የኛ ዝክር። አሁን በየበዓላቱ የምንዘክረው ዝክር እሱ ነው። ስለዚህ እኔ አሁን እዚህ ቢመጡ እርግጠኛ ነኝ ከሉተራን ጋራ ልንከራከር የምንችለው በጣም ያውም ደግሞ በጣም እንትን ሆነው አይከራከሩም። እርግጠኛ ነኝ በነገረ ቅዱሳን ያማልዳሉ አያማልዱ። እሱንም በቃ በጣም እየተገተረተሩ አይደለም የሚያወሩት። አይ እኛ እንደዚህ ነው የምንለው በጣም በተለሳለሰ ሁኔታ እና ከዛ በተረፈ ቅዱስ ቁርባን ላይ ጥምቀት ላይ መተው በፍጹም ሊከራከሩ አይችሉም። በጣም ተመችቷቸው ነው። እኔ አሁን እነሱ በቅዱስ ቁርባን ላይ በሚያስተምሩት ትምህርት አይኮሰኩሰኝም። እንዴ ጥምቀት የኃጢአት ስርየት ነው ካሉ፣ ጸጋ መንፈስ ቅዱስ እንቀበልበታለን ካሉ፣ እንዴ ለዳግም ልደት ካሉ፣ ዮሐንስ ወንጌል ምዕራፍ 5 ቅድም እኮ ሲከራከሩ 3 ሲሉ ከነበረ እናንተ ስላላችሁት ይሄ ትክክል አይደለም ልላችሁ አልችልም። እኔ የምለው ኦኬ ወደ ተለያየንበት ጉዳይ ነው እናውራ እምላችሁ። በቃ በተለያየንበት ጉዳይ ላይ በክህነቱ ላይ በምኑ ላይ ማውራት እንችላለን ነው እምላቸው እና ጥሩ ነገር ነው ያላቸው ለማለት ነው። ሌላኛውን ላሰማችሁ አስተያየት እንድትሰጡበት ነው። ብዙ ጊዜ ከዚህ በፊትም እኛ መምህር በረከት እንትን ቢሉት ደስ ይለኛል። ከዚህ በፊት ይሄ ልጅ እንደዚህ ጥያቄ ጠይቀውት ነበር የሚያስታውስ ከሆነ ኖራቸው የቤተሰቦቻ ምንድን ነው የባሪያዎቻቸው ልጆች ይኖራሉ ብለን እናምናለን። በአዲስ ኪዳንን በምናይበት ሰዓት ማለት ነው። ህፃናቶች የሉም ታሪክ በምናይበት ቴዎሎጂ አደንቃለሁ እና አከብረዋለሁ። አደሴም ታይም ግን ኤክስፕሊሲትሊ መጽሐፍ ቅዱስ ላይ ያለና በመጽሐፍ ቅዱስ ፕሪስክራይብ የተደረገ ነገር ነው ብዬ ስለማላምን የህፃናት ጥምቀትን መጽሐፍ ቅዱሳዊ ስትሪክትሊ መጽሐፍ ቅዱሳዊ ነው ብዬ አላምንም። ዴቭ መመለስ ትችላለህ። ኦኬ እንደ ሉትራን እኛ የህፃናት ጥምቀት መጽሐፍ ቅዱሳዊም ነው ትራዲሽንም ነው ብለን እናምናለን። ከትራዲሽን በምንነሳበት ሰዓት ኦሪገን በሮሜ ኮመንታሪው ላይ የህፃናትን ጥምቀት በትራዲሽን ከሐዋርያቶቹ ተቀብለናል ይላል። ኮመንታሪው ላይ ማለት ነው። እንዳለ የቤተ ክርስቲያንም ታሪክ በምናይበት ሰዓት አይሰማም እንዴ? ድምፅ ምናምን ይሰማል። ይህንን የህፃናት ጥምቀትን እየተቃወመ አናይም። ተርቱሊያን ትንሽ ብታዘገዩቸው ይሻላል የሚል ከሰጠው ነገር ውጭ ተከታታይ የሆነ ነገር አለ። እንደገናም ደግሞ በካርቴጅ ጉባኤ ላይ ህፃናትን ከእግዚአብሔር ጸጋ ልንከለክላቸው አይገባም የሚል ጸድቋል። ኦኬ ይሄ ከትራዲሽን እና ከቸርች ፋዘር እና ከጉባኤ አንጻር ነው። ከመጽሐፍ ቅዱስ አንጻር በምናይበት ሰዓት 1ኛ ቆሮንቶስ 10:2 ምን ልናደርገው ነው? 1ኛ ቆሮንቶስ 10:2 ስለ ጥምቀት ተናግሯል ጳውሎስ። እስራኤሎች በባህር ሲሻገሩ ከሙሴ ጋር የተባበሩ ዘንድ ተጠመቁ፣ በኤርትራ ባህር ተጠመቁ ይላል። እዛ የተጠመቁት ውስጥ ህፃናቶች የሉም ወይ ስንል ዘጸአት ላይ በምንሄድበት ሰዓት ህፃናቶችም እንደነበሩ ተጽፎልን። ስለዚህ ህፃናቶችም አሉ። ብሉይ ኪዳንም አዲስ ኪዳንም መጽሐፍ ቅዱስ ሆል መጽሐፍ ቅዱስ ስለሆነ የምንቀበለው ብሉይ ኪዳን ላይ ሙሴን የተባበሩ ዘንድ የተጠመቁት ውስጥ ህፃናቶች አሉ። በአዲስ ኪዳንን በምናይበት ሰዓት ከነ ቤተሰቦቻቸው ተጠመቁ የሚለውን ቤተሰብ የሚለውን ዲፋይን በሚደረግበት ሰዓት ሆል ፋሚሊ የራሳቸው ልጅ እንኳን ባይኖራቸው የባሪያ ይኖራቸዋል። በዛ ዘመን የባሪያ ልጆች ይኖራሉ። ልክ በሳራና በአብርሃም ቤት ግርዘትን በሚያከናውኑበት ሰዓት የባሪያዎቹ ልጆች በሙሉ ወንድ ልጆች እንደተገረዙ ሁሉ እንዲሁም ከነዚህ ሁሉ ቤተሰቦች ውስጥ የራሳቸው ልጅ እንኳን ባይኖራቸው የቤተሰቦች ምንድን ነው የባሪያዎቻቸው ልጆች ይኖራሉ ብለን እናምናለን። በአዲስ ኪዳንን በምናይበት ሰዓት ማለት ነው። ነገር ግን ህፃናትን በስፔሲፊክሊ የሚጠቅስ ክፍል አምጣ ከተባለ 1ኛ ቆሮንቶስ 10:2 እጠቅሳለሁ ከዘጸአት 12 ጋር አያይዤ ማለት ነው።
እሺ የሁለታችሁንም ሰምተናል። አሁን እዚሁ ለዴቭ ጥያቄ አልተፈጠረብኝ ያነሳው የመጽሐፍ ቅዱስ ክፍል እኔም እሺ እኔ ቃልዬ መቀጠል ከፈለክ ይህንን 10:2 በቤተክርስቲያን ታሪክ ውስጥ ይህንን ለህፃናት ጥምቀት የተጠቀመ ማን ነው ዴቭ? እንደዚህ ይሄ አንድ የለመደው እንትን አለ እንደዚህ። በነገራችን ላይ አሁን እነሱ አባቶችን አይቀበሉም እኮ ሲጀመር። ይኸው ልክ መጽሐፍ ቅዱስ በጣም ጥሩ ማብራሪያ ነው። በነገራችን ላይ የኛ እዚህ አንደኛ ቆሮንቶስ ምዕራፍ 10 ያለውን እኛ ጥምቀት 8 ወገን ነው፣ 4ቱ ምሳሌ 4ቱ አማናዊ ብለን 4ቱ ምሳሌ ሙሴ አጥመቀውን በባህር በደመና የሚለው በደመናው ባህር የሚለውን ምሳሌ ነው በብሉይ ኪዳን የነበረ ለምን ለሐዲሱ ኪዳን ምሳሌ ነው ብለን ያ የተጠመቁበትን በሐዲስ ኪዳን ለምንጠመቅ ራሳችን የምንሰጠው ነው። ዳዊት ኤግዛክትሊ ያብራራው። ታዲያ ስለ ጥምቀት አባቶችን ምንም እነ ኦሪገንን እኛ ባንቀበልም ግን ኦሪገን ራሱ የራሱ የሆነ የተወገዘበት ከሞተ ከ200 ምናምን ዓመት በኋላ ነው የተወገዘበት ይሄንን ጥምቀት እንዲህ አልክ ተብሎ አይደለም። በጥምቀት ጉዳይ ላይ ለምን እንዲህ አለ ተብሎ አይደለም የተወገዘው፣ በሌላ ነው የሞንታኒስ ነው ምናምን ብቻ ብዙ ነገሮች ሰይጣንም ቢሆን ይድናል በመጨረሻው ዘመን እንደዚህ የሚል ትምህርቶች ስላስተማረ ተወግዟል። አሁን ምን አመጡ? እዚህ ጋር መጡ። የዮሐንስ ወንጌል ምዕራፍ 3ን የቤተ ክርስቲያን አባቶችን ምን ብለው ተረጎሙት ብለው መጠየቅ አይፈልጉም ጴንጤቆስጣሎች። አሁን ለነሱ ሲመቻቸው ግን የቤተ ክርስቲያን አባቶች ማን አለ ብለው ያመጣሉ። በጣም እንደዚህ ያለ በነገራችን ላይ ህመም አይደለም፣ ህመም ነው። በጣም የሚያሳዝን ነው። መምህር በረከት የሆነ ነገር ማለት የሚችሉ ከሆነ የዳዊት ነገር በጣም ጤነኛ ነው አሁንም። ምክንያቱም ጥምቀትን ያህል ነገር መጽሐፍ ቅዱሳዊ ካልሆነ ለምንድን ነው ችግር የለብኝም የሚባለው? የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም ግን እኔ ምንም ተቃውሞ የለኝም አይባልም። ምክንያቱም ጥምቀት እኮ የሆነ አንድ በጣም ትሪቪያል የሆነ ነገር አይደለም። ሰው ክርስቲያን የሚሆንበት ወደ ክርስትና ህብረት የሚገባበት በመጀመሪያው ቀን ቅዱስ ጴጥሮስ በሰበከበት ቀን 3000 ሰዎች ለምን አጠመቀ? 3000 ሰዎች ማጥመቅ እኮ በጣም አድካሚ ነው። ዝም ብሎ የሆነ ቀላል ነገር አይደለም። ጥምቀት በጣም ኢሴንሻል ነገር ነው። በእንደዚህ አይነት ነገር ላይ መጽሐፍ ቅዱሳዊ ባይሆንም ችግር የለብኝም ተብሎ ማለፍ በራሱ አንደኛ ነገሩን በጣም ማቅለል ነው። ሁለተኛ ከሶላ ስክሪፕቸር ጋርስ እንዴት ይሄዳል? መጽሐፍ ቅዱሳዊ ባይሆንም ችግር የለውም ይሄ እና ሌሎቹ ለምንድን ነው የሚቃወሙን ታዲያ? በቅዱሳን ምልጃ በኢንቮኬሽን ኦፍ ሴንትስ ወደ ቅዱሳን ምልጃን በመጠየቅ በእነዚህ በመሳሰሉ ነገሮች ቀጥታ የመጽሐፍ ቅዱስ ጥቅስ አንጡ ካልሆነ አንቀበልም ለምን ይሉናል? በዚህ ለምን አያዩትም ያንንስ ብለን እንጠይቃለን። እና ይሄ የደብል ስታንዳርድ ነው። አንደኛ ከራሳቸው ፕሪንሲፕል ጋርም አይሄድም። መጽሐፍ ቅዱሳዊ መሰረት የሌለው ነገር ከሆነ እንዲህ አይነት በጣም ሁሉም ክርስቲያን የሚፈጽመውን ነገር መጽሐፍ ቅዱሳዊም ባይሆን ችግር የለብኝም ትራዲሽናል ስለሆነ ብሎ ማለፍ እነሱ ጋር እንዴት ነው ኮሄረንት የሚሆነው ከአካሄዳቸው ጋር? የዴቭ ይልቅስ ትክክል ነው። ትራዲሽናል የሆነ ነገር ሁሉ በጥንቷ ቤተክርስቲያን በዩኒቨርሳሊ የሚታወቅ ትራዲሽን ከሆነ ቀጥታ የመጽሐፍ ቅዱስ ጥቅስ እንኳን በጣም ኤክስፕሊሲት የሆነ ትእዛዝ እንኳን ባይገኝለት ለጥምቀት እያልኩ አይደለም፣ ለጥምቀት መጽሐፍ ቅዱሳዊ ነው፣ ግን ባይገኝለት እንኳን ኢምፕሊሲትሊ መጽሐፍ ቅዱሳዊ ድጋፍ አለው ማለት ነው። ምክንያቱም መጽሐፍ ቅዱሳዊ ድጋፍ ሁሉ ግዴታ ኤክስፕሊሲት መሆን የለበትም ማለት ቀጥታ እንደው በቃ ብላክ ኤንድ ዋይት የተጻፈ ብቻ መሆን የለበትም። እንደዚህ ካልንማ ስላሴ በሚለው ቃል የራሱ ጥያቄ እናነሳለን ማለት ነው። ስለዚህ ኢምፕሊሲት የሆነ የመጽሐፍ ቅዱስ ድጋፍ የሌለው የቤተ ክርስቲያን ትራዲሽን የለም። ይህንን ማወቅ አለብን። ዝም ብሎ በአየር ላይ የተንጠለጠለ ትራዲሽን የለንም። መጽሐፍ ቅዱስ መሰረቱ ያልሆነ ትራዲሽን የለንም። ኢምፕሊሲት እና ኤክስፕሊሲት የመሆን ነው ልዩነቱ። ማለት በግልጽ በቀጥታ የመነገርና ከሆኑ በጣም ቤዚክ ከሆኑ ነገሮች መጽሐፍ ቅዱሳዊ አስተምህሮች ድራይቭ የሚደረግ ወይም ኢምፕሊሲትሊ የተጻፈ መሆኑ ነው ልዩነቱ። እና ጥምቀት
ዳዊት እንዳለው ኮቨናንት ነው። ጥምቀት የኮቨናንት ምልክት ነው። በብሉይ ኪዳን ደግሞ ሕፃናትን ያጠቃልል ነበር ኮቨናንት። በብሉይ ኪዳን ኪዳኑ እግዚአብሔር ከሰው ልጆች ጋር ኪዳን ሲገባ ሕፃናትን ኤክስክሉድ አድርጎ አልገባም። ለእግዚአብሔር ባህሪም አይስማማም። በነገራችን ላይ እንዴት አስበውት ነው አባትና ልጅ የእግዚአብሔር ሆኖ አባትና እናት የእግዚአብሔር ሆኖ ልጅ የእግዚአብሔር የማይሆንበት በአንድ ቤት እየኖሩ በስጋው እየመሩት በስጋው እየመገቡት እያኖሩት ለነፍሱ ዋስ የማይሆኑት ለምንድን ነው? ፕሮቫይድ ያደርጉታል እኮ እና በእነሱ ኪዳን ውስጥ ልጁም ይገባል ማለት ነው። እና ይሄ በብሉይ ኪዳን የነበረው ስርዓት የህፃናት መገዘር ለምሳሌ በ8 ቀን አብሮጌት አልተደረገም። አብሮጌት አልተደረገም ማለት ድሮ በብሉይ ኪዳን ህፃናት ኪዳን ውስጥ ይገቡ ነበር። በአዲስ ኪዳን ግን ኪዳን ውስጥ ተከልክለዋል አይደለም የተባለ፣ እንደውም በተቃራኒው ህፃናት ወደ እኔ ይምጡ ነው የተባለው። ሁለተኛ ግዝረት ራሱ የጥምቀት ምሳሌ ነው ብሎ ነው ቅዱስ ጳውሎስ ዲፋይን ያደረገው። ስለዚህ በቃ ቀጥለዋል ማለት ነው። ግዝረት የህፃናት ምሳሌ ከሆነ ትልቅ ሰው ሲመጣ ወደ ብሉይ ኪዳን ወደ እስራኤል ወደ አይሁድነት ሲመጣ ትልቅ ሰው ተምሮ አምኖ የእግዚአብሔርን ትድግና ለእስራኤል ያደረገውን ነገር አምኖ የሙሴን መጽሐፍ ተቀብሎ ነው የሚገዘረው። ዝም ብሎ አይገዘርም። ህፃን ልጅ ግን ያንን ሁሉ ሳይጠበቅበት የኪዳኑ አባል ይሆን ነበር በብሉይ ኪዳን። አሁንም ትልቅ ሰው ሲመጣ አምኖ ነው የሚጠመቀው። ህፃን ልጅ ግን ያ ሁሉ አይጠበቅበትም ማለት ነውና ያ አብሮጌት ያልተደረገ የመጽሐፍ ቅዱስ ህግ ነው ማለት ነው። በዚህ ነው የምናየው እና የዴቭ ትክክለኛ የሆነ ትራዲሽናል የሆነው መጽሐፍ ቅዱሳዊ የሆነው አስተምሮ ነው የገለጠው ማለት ነው። ይሄንን ካልተቀበልን ግን ትራዲሽናል ነው። አይ ጥምቀት ትራዲሽናል ስለሆነ የጥንት ቤተክርስቲያን ታደርገው ስለነበረ ኦኬ እንቀበለው፣ ግን መጽሐፍ ቅዱሳዊ አይደለም የሚል ሰው ካለ ስለዚህ መጽሐፍ ቅዱሳዊ ያልሆነ ትራዲሽንን ይቀበላሉ ማለት ነው። ሌሎች ትራዲሽኖችም ጋር ይመጣል ማለት ነው። ሁለተኛ ቃሌ ቅድም አንተ ያነሳው ይሄንን ጥቅስ ለጥምቀት ብሎ የተረጎመ ጥንታዊ አባት አለ ወይ የሚሉ አካሄዳለቻቸው። አንዳንድ ጥቅሶች በጣም ሪፊዩት ማድረግ የሚከብዱ ሲሆኑ ፓትሪስቲክ ኤቪደንስ ይፈለግላቸዋል ማለት ነው። እና ምንድነው አንዳንድ ጉዳይ በአበው ዘመን ያልተነሳ ወይም ትልቅ ኢሹ ያልነበረ ጉዳይ ከሆነ አባቶች በዚያ ደረጃ ላይ ተረጉሙት ይችላሉ። ምክንያቱም አባቶች በአብዛኛው ጽሁፋቸው አፖሎጀቲክ ነው። አፖሎጀቲክ በዘመኑ ለሚነሳው ጥያቄ መልስ የመስጠት በዚያ ላይ ያተኮረ ስለሆነ አብዛኞቹን ነገሮች በዚያ አንጻር ያዩ ስለነበረ ፓስቶራል ስለሆነ ማለት ነው። ትምህርታቸው ፓስቶራል ነው። ፓስቶራል ነው ማለት ለጊዜው ምዕመናን በተፈጠረ መናፍቃን በሚፈጥሩት የስህተት አስተማሪዎች በሚፈጥሩት ትምህርት የተወዛገበውን ምዕመን ማስረዳት፣ ማሳመን፣ ማጽናት ስለሆነ በዚያ ላይ ያተኩሩ ስለነበረ ሁሉም ኮሜንታሪያቸው ኤግዛውስቲቭ ነው ማለት አይደለም። ማለት በዚህ ዘመን አንድ ጥያቄ ሲነሳ እኛን የመጽሐፍ ቅዱስ አንድ ክፍል አባቶች ግዴታ በዛ መንገድ ስላልተረጎሙት እኛ መጥቀስ አንችልም ማለት አይደለም። ምክንያቱም የመንፈስ ቅዱስ ምሪት ኮንቲኒየስ ነው። ቤተክርስቲያን በቃ ስታቲክ የሆነ ትራዲሽን የላትም። በቃ ትርጓሜ ማለት አባቶች በተረጎሙት በዛ ብቻ የተገደበ ነው። ከዛ በኋላ ምንም አይነት ትርጉም መተርጎም አይቻልም አይባልም። ግን እኛ ከአባቶች ጋር አንቃረንም ነው ዋናው ነገር። ከአባቶች የተቃረነ አስተማሪ የለንም እንጂ ዲቨሎፕመንት ኤግዜጀቲካል የሆነ ዲቨሎፕመንት ሊኖር ይችላል። ለምንድን ነው አዲስ ችግር ይፈጠራል። አዲስ ችግር ሲፈጠር አዲስ ማብራሪያ ሊመጣ ይችላል። ግን እኛ የምንለየው ምንድነው? እኛ ኦርቶዶክሳውያን አዲስ ነገር መጥቶ አዲስ ነገር ዲፌንድ ስናደርግ አባቶችን ተቃውመን አይደለም። ለምሳሌ አሁን ቅድም የተጠቀሰው ጥቅስ አባቶች ሁሉ ተስማምተው ይሄ ለጥምቀት አይሆንም ብለው ቢሆን ኑሮ ኔጌቲቭሊ ጄጅ አድርገውት ቢሆን ኑሮ ጥቅሱን አንጠቅሰውም። ግን አባቶች ሳይለንት ከሆኑ እኛ መጥቀስ እንችላለን። ማለት ለጥምቀት አይደለም ብለው እንኳን አላለፉ። ዝም አሉ ማለት ወይም በዛ ጉዳይ ላይ እነሱ አልጻፉበትም ማለት ተቃውመውታል ማለት አይደለም። ይሄ አርጊውመንት ፍሮም ሳይለንስ ነው። ይሄ ፓላሲ ነው። አባቶች በዛ ጉዳይ ያ ጉዳይ ኢሹ ስላልነበረ በዘመኑ ወይም እነሱን በጣም አእምሯቸውን ኦብሰስ ያደረጋቸው ችግር ያ ስላልሆነ በዛ ጉዳይ ላይ ብዙ ነገር ጽፈው አልሄዱም ማለት ያን ጉዳይ አሁን ቢነሱ ለጥምቀት አይተረጉሙትም ማለት አይደለም።
ቅዱስ ዮሐንስ አፈወርቅ አሁን ባለው ችግር ቢመጣ ይሄንን አይጠቅስም ለማለት ማን ነው ይሄን ማለት የሚችለው ማለት ነው? አይቻልም። እንዲህ አይነት አርጊውመንት የለም። እና የፓትሪስቲክ ኮሜንተሪ እኛ ከነሱ ጋር አንቃረንም እንጂ አዲስ ችግር፣ አዲስ ተግዳሮት፣ አዲስ ቻሌንጅ ሲመጣ እነሱ ሳይለንት የሆኑባቸውን ብዙ ያላሉባቸውን ጥቅሶች እኛ በዘመኑ ለሚመጣ ነገር አናውላቸውም ማለት አይደለም። አንቃረናቸውም ነው። ይሄ ስለ ጥምቀት ሊጠቀስ አይችልም ብለውም ቢሆን ኑሮ ነበር የሚሰራው። ይሄን ጉዳይ ይሄን ጥቅስ ስለ ጥምቀት ሊጠቀስ አይችልም ብለው ቢሆን ዛሬ እኛ ተነስተን ስለ ጥምቀት ነው ብንል ቢያንስ ከአባቶች ጋር ተጣላን ይባላል። አባቶች እንደዚያ ባላሉበት ሁኔታ ግን አንድ ሰው ይህንን ለጥምቀት ብሎ ቢጠቅስ አባቶችን ተቃረና አይባልም። አባቶች መች ተጠየቁ? አሁን እኮ በምድር ላይ አይደሉም፣ እኛ መካከሉ ነው። ይሄንን እናንተ ብዙ ምን እንዳላችሁ በዚህ ጉዳይ ላይ ይሄ ጥቅስ ከጥምቀት ጋር ይገናኝ ያብራራችሁበትን አላየንም እና እኛ አንጥቀሰው ተብሎ ባልተጠየቁበት ሁኔታ አባቶች አይስማሙም ወይም የአባቶች ድጋፍ የለውም ብሎ መናገር አርጊውመንት ፍሮም ሳይለንስ ነው። ዝም ያለ ሁሉ ተቃውሟል ወይም በዛ ጉዳይ ላይ ያልጻፈ ሁሉ ያንን ጉዳይ ለዚህ አይውልም ብሏል የሚል ፋላሲ ስለሆነ ትክክል አይደለም። ይሄ እንትን የተለመደ ነው። 2-3 ጊዜ እርሶም ጋር ጠቅሶት ነበር ልጁ አሁን የጠየቀው ልጅ በጣም ገርሞኝ በጣም ያሰቀኝ ላሰማችሁና እኔ አንተን አልጠየኩም። ቃሌንና አንተን ከአንዳንድ ሁለታችሁን አድርጌ ነው የጠየኩት እንጂ ለአንተ ለብቻ አልጠየኩም። አንድ ጥያቄ ነው የጠየኩት። ትቆራረጣለህ። አልተቆራረጥም። ያንቺ ይመልስ እንጂ እስካሁን ቤተክርስቲያን እዚህ ጋር ለምን ይታጠፋል? ይመልስ እንጂ ቃሌ እንዴ ይህንን ለህፃናት ጥምቀት የተጠቀመ ማን ነው የሚለውን ጥያቄ ቃሌ የቤተ ክርስቲያን አባቶችን እንትን ማድረግ ያስፈልጋል፣ ማየት ያስፈልጋል። ይሄ በአጭር ጊዜ እንትን ብዬ እንትን ምልህ አይደለም። ይሄ ማየት ያስፈልጋል። ይህን ነገር ለህፃናት ጥምቀት የተጠቀመ አባት ማን ነው የሚለውን ማገላበጥን ይጠይቃል። ኮንፌሽናችን ግን ያስቀምጡ ዮሐንስ አፈወርቅ ምናልባት የእሱ ኮመንተር እያየህ ደቢ ጨርስ። አይ ቲንክ 30 ደቂቃ ነው ያለኝ። እሺ በ30 ደቂቃ እናጠቃልል ፕሊስ። 30 ደቂቃ ብዙ ነው፣ በቂ ነው። መጠየቅ የምፈልገው ነገር አለ በጣም እዚህ እንደዛ ከሆነ በቀጠሮ መለያየት ያለብን ጥሩ። እንደዛ ከሆነ ፕላስ ኤፊ ፕላስ ጥያቄው ከመጽሐፍ ቅዱስ አሳዩ ነው አይደለ የተባለው? ጥያቄው ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ነው ያሳየሁት። ከቸርች ፋዘር ከተባለ ደግሞ በትራዲሽን እና ኦሪግን በሮሜ ኮመንተሪው ላይ የህፃናትን ጥምቀት ከአፖስቶሊኮቹ በትራዲሽን እንደተቀበሉ ተናግሯል። ኦሪግን አይ ትራዲሽን ሳይሆን አሁን እኮ መጽሐፍ ቅዱስ ስንቀበል ቅድም እንደተባባል ነው እኮ በመጽሐፍ ቅዱስ ነው የምናየው። አሁን የምታሳየው እኮ እንትና እንደዚህ ብለዋል አይደለም። እንትና ከመጽሐፍ ቅዱስማ አሳየውኝ እኮ 1 ቆሮንቶስ 10:2 ከዘጸአት ምዕራፍ 12 ጋር እያይዘን ስናየው በኤርትራ ባህር ከተጠመቁት ውስጥ ህፃናቶች አሉበት ብዬ አሳይቻለሁ። አሁን ቆይ ይህንን ነገር ትንሽ እንትን ላድርገው። ዴቫዬ እሱን አሁን ያነሳውን ቅድም ዴቭን ኤፊ እንትን እያልከው ነበር፣ ከኮንሰንሰስ ፓትራም አንጻር እየጠየቅከው ነበር። በጣም ቫሊድ ጥያቄ ነው የጠየቅከው። እንትን ምንድን ነው ይሄ ሌላ ስሙ ጠፋብኝ። ኮንሰንሰስ ፓትረም ግን እየጠየቅከው ነበር። ስለዚህ አሁን አንተ የሚያወራው ነገር የምን የቱ ቁጥር 10:2 ላይ ምን ይላል? አንዴ ሀኒቸው ከ1 ቆሮንቶስ ምዕራፍ 10:2 ላይ አንዴ ከሙሌ ጋር ጨርስ። ባይብል ስለወጣው ነው ላግዘው ብዬ ነው። አዎ አንድ ጊዜ ከሙሌ ጋር ጨርስ እንትን እንዳይል ነው። ይሁን ትንሽ ታረቅ አለ። እሺ ወዴት? ወደዚህ ወይስ ወደ ላይ? ወዴት? ወደ ላይ እንደዚህ። መንፈሳዊውን ምግብና መጠጥ ጠጡ አለ።
ከዛ ፎር ዜ ድራንክ ኦፍ ስፒሪቹዋል ሮክ ከዛ አለት ነው የጠጡታል። ሲምፕሊ ጥቅሱን እያነበበው ነው እዚህ ጋር። ከዛ ሳው ቢ ሞስት ኦፍ ዘም ጋድ ዊል ኖት ፕሊዝድ አለ። ሲምፕሊ ጥቅሱን ከእነሱ ግን በሚበዙት አልተደሰተም እግዚአብሔር ነው። ኤንድ ዜርፎር ሴይስ he these things to point out that as they were nothing profited by the enjoyment so great gift በእነዚህ ታላላቅ ጊፍቶች ራሱ ምን አልሆኑ ማለት አልተጠቀሙባቸውም ማለት so neither this by obtaining baptism and partaking spiritual mysteries except they go to on and show for a life worthy of this grace. Wherefore also he introduces the types of both of baptism and the mysteries. ስለዚህ ስለ ጥምቀትና ስለ ምስጢራት ስለ ሁሉም ታይፕስ እየተናገረ ነው አለ። ሲምፕሊ ስለ ጥምቀት የሚለውን ሀሳብ ይዛል። በት what is they were baptized into Moses ከሙሴ ጋር ተጠመቁ ማለት ነው። ልክ እንደኛ our belief in Christ and his resurrection are baptized። ስለዚህ በክርስቶስ ያመኑ ልክ እንደኛው ማለት ነው። በክርስቶስ አምነው በትንሣኤው ያመኑ ሰዎች እንደሚጠመቁት and being destined into our own persons to partake in the same mysteries. For we are baptized, says, for the dead. That is, for our own bodies. Even so, they were putting confidence in Moses. That is, having seen him cross first, ventured also themselves into the waters. But because he wishes to bring the type near the truth, he speaks it not thus, but uses the terms of the truth even concerning the type. Further, this was a symbol of the font and which follows the holy table. ከዛ ከጥምቀት ቀጥሎ ደግሞ የጌታ እራት ይመጣል። For as you eat the Lord's body, so the manna, and as you drink the blood, so they water from the rock. For though they were things of sense which were produced, yet were they spiritually exhibited, not according to አዎ አርጓል። እሱ ምናምን እንትን የለም። አይ ቅድም እኮ እዚህ ላይ ነበር እየተነጋገርን የነበረው። ፓራሌል አላደረግም ዩካሪስትን እና ባፕቲዝም። አዎ አርጓል። ኦልድ ቴስታመንት ላይ እንዳለው ማለት ነው። አዎ አርጓል። እሱ ምናምን እንትን የለም። አይ ቅድም እኮ እዚህ ላይ ነበር እየተነጋገርን የነበረው ማለት ነው። ይህ የሉተራን ጸሐፊ ለምን ጥያቄ ነበረ? ኦኬ ስለ ኢንፋንት ባፕቲዝም ነው። ኦኬ ኢንፋንት ባፕቲዝም እና እኔ የጠየቅኩት ስለ ኢንፋንት ባፕቲዝም ይህንን የጠቀሰ አባት ነው እንጂ ስለ ጥምቀት ይህን የጠቀሰ አባት አላልኩም። አይ እሺ፣ እንዴት ኤክስክሉድ ልናደርግ ይችላል? ስለ ባፕቲዝም ተጠቅሷል፣ ግን ስለ ኢንፋንት አይደለም የጠቀሱታል። ሲጋ አስተያየት ብትሰጡበት ደስ ይለኛል። በነገራችን ላይ የካቴና ላይ ገብተህ ይሄንን ያሉ በጣም እንደውም ከኛ አባቶች ጋር የማይቀራረቡ ለምሳሌ እነ ኦገስቲንም ቢሆን ቆርኔሌዎስ የሚባል እና ማን ነው ይሄ ደግሞ ሌላ በቀጥታ ስለ ጥምቀት እየተናገራል ማን ነው? ምነው ገናዲየስ ነው። ገናዲየስ የቁስጥንጥንያ የሚል አለ። ቁስጥንጥንያው የሚል አሁን እሱ ቃል የኛ አባት አይመስለኝም። ይሄን አባት በ471 የነበረ ነው። እኔ አላውቀውም ብቻ እና ይሄ ሰው ራሱ ግብፃውያን ከዚያ በባህር ተጠምቀው መውጣታቸውን በቀጥታ ጥምቀትም ከጠላቶቻችን ይጠብቀናል ነው የሚለው። እኛም በጥምቀት የልጅነትን መንፈስ ለብሰን በክርስቶስ ትእዛዝ የተፈጸሙትን ቃል ኪዳኖች ኑዛዜዎች የምንወርስበት በዚህ መንገድ ነው የሚለው። አላወኩትም። መምህር በረከት የሚያውቁት ከሆነ ይሄን አባት ዲፋይል ያደርጉናል። ካቴና ላይ ብትገቡ ራሱ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ወደ 5-6 የጠርጡለስ ጭምር ኮመንተሪ አለ። ከዛ በተረፈ እኮ በነገራችን ላይ የሐዋርያት ሥራ ምዕራፍ 2 እኮ ይህን ፍንትው አድርጎ እኮ ያሳያል። የሐዋርያት ሥራ ምዕራፍ 2 ላይ ኦሃዊነ ምንተ ንግበር ብለው ሲሉ እኮ ንስሐ ግቡ ኃጢአታችሁ ይደመሰሰን በኢየሱስ ክርስቶስ ስም አምናችሁ ተጠመቁ የመንፈስ ቅዱስ ጸጋ ትቀበላላችሁ የሚለው እኮ በዚያም ቀን 3000 ነፍሳት እኮ ነው የሚለው ነፍስ ተጨመሩ ይላል። እንግዲህ የሕፃንም ነፍስ የአዋቂም ነፍስ አንድ ነው በነገራችን ላይ እና በቤተሰብ መጠመቅ
የእስጢፋኖስ ቤተሰብ ተብሎ በሌሎችም የሌሎችም ቤተሰብ ተጠምቋል። ከዚህም በላይ ደግሞ እውነት ለመናገር በኦሪቱ የሚያሳየው ግዝረቱ ራሱ እንነጋገር ከተባለ ቅድም የአብርሃም በምር በረከት ያብራሩትን ቀኑ ጭምር እኮ እኛ እኮ ኦሪት ዘሌዋውያን ምዕራፍ 12 ላይ እኮ ወንዶች በ40 ቀን ሴቶች በ80 ቀን ወደ ቤተ መቅደስ እንዲገቡ የሚደረግበት ራሱ ብዙ ነገሮች መጽሐፍ ቅዱሳዊ መነሻ እንዳላቸው የሚያሳይ ነገር ነውና ህፃናት አንደኛ ቅድም መምህር በረከት ሲናገሩ ነበር። አባቶች እኮ እንደዚህ ያለ ህፃናት መጠመቅ የለባቸውም የሚል ዲቤት ክርክር ቢነሳ አባቶች ኢሹ ሆኖ ብዙ ነገር ሊጽፉበት ይችላሉ። ኢሹ ያልሆነን ጉዳይ በዚያ ዘመን እኮ ያከራካሪ አልነበረም። ጥምቀት በውሃ እንደሆነ ግልጽ ያለ ነገር ነው። በሐዋርያት ጌታም ሲያስተምራቸው በምንድን ነው የምናጠምቀው ብለው አልጠየቁም። ሐዋርያት ራሱ ጥምቀት ያመነ የተጠመቀ ይድናል ሲላቸው በምን እናጥምቅ እንደው በቃልህ ነው የምናጠምቀው ወይስ በውሃ ነው ብለው አልጠየቁም። ግልጽ ነው ጥምቀት ምን እንደሆነ። ቢያንስ የንስሐ ጥምቀት የዮሐንስን ጥምቀት ያውቃሉ። ዮሐንስና እንድርያስ የዮሐንስ ደቀ መዛሙርት የነበሩ ናቸው። የመጥምቀ መለኮት ዮሐንስ ደቀ መዛሙርት የነበሩ ናቸው። ከዚያ ነው የመጡ እኮ። ስለ ጥምቀት ሐዋርያት ምንም አይነት እንትና ጥርጣሬም አልነበራቸውም፣ አድርገውታል። ደግሞ ፕራክቲካሊ ጽኑ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም ካላቸው በኋላ እኮ በበዓለ ሃምሳ መንፈስ ቅዱስ ሲወርድ ምን እናደርግ ሲሏቸው ዋናው ነገር መጠመቅ ነው፣ ከኃጢአት የሚያነጻው እሱ ነው ብለው እኮ አጠመቁ እኮ። እና ይሄ ግልጽ በሆነበት ጉዳይ ላይ ክርክር በሌለበት ጥምቀት አያድንም የሚል እንደ ጴንጤ ያለ ቢነሳ ኑሮ እርግጠኛ ነኝ በደንብ ከየት የመጣህ በሽተኛ ነህ ነበር የሚሉት። በእውነት ለመናገር ያው እነሱ በሽተኛ ነህ ብለው አይሉም። በዚህ በኩል ገለጻ ነው ይሄ፣ በእኔ ትሆን ነው። እና ይሄ ኑፋቄ ነው፣ እውነት ለመናገር ኑፋቄ ነው፣ ምንፍቅና ነው። ይህን እንደዚያም ሆኖ አንደኛ ቆሮንቶስን ስለ ጥምቀት እንደሆነ ብዙዎች አስተምረዋል ለማለት ነው። ገብተው ይዩት። ቴንኪው አዳም። ግን እኮ በርደኑ ራሱ ማለኝ ነው መሆን ያለበት። ይሄ ህፃናትን ኤክስክሉድ ያደርጋል ብሎ ማሳየት ያለበት እኮ ኤክስክሉድ ያደርጋል ያለው ነው። አንዳንድ ጊዜ ምንድነው ይሄ በርደኑን ቀድመው ይገፉታል። እና በዚህ በብሉይ ኪዳን ሙሴን የተባበሩት በደመና የተጠመቁት ህፃናትም ትልቆችም ከሆኑ ጥምቀት ደግሞ የዚያ ምሳሌ ከሆነ በርደን ያለበት፣ አሁን ግን በአዲስ ኪዳን ህፃናት ወጥተዋል ብሎ የማሳየት በርደን ያለበት እኮ ወጥተዋል ያለ ነው። በስታቱስ ኮ ያለ ያንን እንትኑን ቀጣይነቱን ያመነው ሰው አይደለም በርደኑ የሚኖርበት። በርደኑ የሚኖርበት የተቀየረ ነገር አለ ያለው ሰው ነው። በተገኘው ነበሩ ለዚህ መመለስ የነበረባቸው ህፃናትን ለምንድን ነው የማታጠምቁት? ማን አታጥምቁ ብሎ ነው? ህፃናት መጠመቅ የለባቸውም የምትሉት ማን ከልክሎ ነው? ጌታ የተክልወሙ ለህፃናት ይምጹ ሀቤ ነው ያለው። እንዲያው ወደ እኔ የመጡ ዘንድ አትከልክሏቸው ነው ያለው። ወደ እሱ የምንመጣው ደግሞ ከእርሱ ጋር የምንተባበረው በጥምቀት ነው። ቅዱስ ጳውሎስም ይሄን ነግሮናል። ስለዚህ ወደ ጌታ እንዳይመጡ ህፃናት የመንፈስ ቅዱስ ጸጋ እንዳይለብሱ ዘይስእሎሙ ለህፃናትም ከርሰው እንዲሁ ሲጀመር ህፃናትን እኮ ከእናታቸው ማህፀን እኮ የሚስላቸው የእጆቹ ስራ እኮ ናቸው። በነገራችን ላይ እግዚአብሔርን ራሱ እንዴት አድርገው እንደሚስሉት እኮ ነው የሚያሳየው። ህፃናት ከምስጢራት እንዳይካፈሉ ያውም ደግሞ የክርስቲያኖችን ልጅ ጭምር እኮ ነው የሚከለክሉት። እንደዚህ እኮ የክርስቲያኖችን ልጅ የአማኞችን ልጅ እና ምን አይነት ነው? ምን አይነት በነገራችን ላይ እነዚህ ሰዎች በነገራችን ላይ ጴንጤቆስጣሎችን ኦኬ ህፃናትን ማጥመቅ በፍጹም ክልክል ነው ይሉና ኦኬ ህፃናት ቢሞቱ ሲኦል ነው የሚገቡት ገነት ሲባሉ አይ ህፃናትን ማን እንዲህ ሲኦል ይገባሉ ብለው እንደሚመልሱ ታውቃላችሁ። ስለዚህ ሲኦል አይገቡም ግን አይጠመቁም። ምን ማለት ነው ይሄ? ገነት የሚገቡ ከሆነ ቸርች ለምን ይከለከላል? ከገነት ለነገሩ ያው ትልቅ እኮ አርጊመንት እኮ ነው። እንዴት ሰው ቸርች ቤተክርስቲያን ተከልክሎ ገነት ይገባል? አዳም ሰምታችሁ አታውቅም እንደዚያ ሲሉ? አይ ህፃናት ሲኦል ይገባሉ ብለን አናምንም ይሉሃል። ሲኦል ካልገቡ ታዲያ
ቤተክርስቲያን እንዳይገቡ ለምንድን ነው የሚከለከሉት? አገር ውስጥ መግባት ተከልክለው እንትን ተፈቅዶላቸው ኤምባሲ መግባት እንዴት ይከለከላሉ? አረ እንደው በእውነት እንደው እኔ ጴንጤቆስታል እኔ በቅርብ የሚቀበር ይመስለኛል። እግዚአብሔር ምስክሬ ነው ማለት እኔ የሚኖሩ አይመስለኝም። አሁን በዚህ ከቀጠሉ ኢዮብ ነው አይደል 15 ዓመት ነው መሰለኝ ያላቸው። እኔ እንኳን 10 ነበር ያልኩኝ። ይሟሟሉ። እግዚአብሔር በረከቱ ደግሞ የጥንቷ ቤተክርስቲያንንም ያለማወቅ ይመስለኛል ቀሲስ። በጥንት ቤተክርስቲያን እኮ ቤተክርስቲያን በሰዎች ቤት ውስጥ ነበረች አይደለ? እንደ በቤታቸው ያለች ቤተክርስቲያን ይላል ቅዱስ ጳውሎስ። እና ለምሳሌ አንድ ጳጳስ ወይም አንድ ካህን ቢሾም ቤቱ ቤተክርስቲያን ትሆናለች። ምክንያቱም በሰማዕታት ዘመን እንደዚህ ቤተክርስቲያን ተገብቶ ምናምን አይደለም የሚኖረው። እና በዛ ዘመን እንግዲህ ስቡት በቤታቸው ውስጥ ካህኑ ቤተክርስቲያን አድርጎ ቤቱን እያገለገለ ልጆቹ የሱ ልጆች ከዚያ ይወጣሉ ማለት እኮ ነው። አባታቸው ከቤት ውጡ ብሏቸው ፈጽመው ነው እንደገና የሚገቡ ማለት ነው። ቅዱስ ቁርባንን ለምሳሌ አሁን ፕራክቲካሊ ራሱ እንዴት ሊታሰብ ይችላል? ክርስቲያን አባት ከቅዱስ ቁርባን ልጆቹን አስወጥቶ ፈጽሞ ነው ልጆቹን የሚያስገባው፣ ወይም እዚያ ቁልጭ እያሉ ያያሉ ማለት ነው ምንም ሳይታጠቡ። ምክንያቱም ከጥምቀት በፊት አይመጣም እኮ ለእንትን ራሱ አይመችም። እንኳን ለመንፈሳዊ ነገር ለስጋዊ ነገር አይመችም። አይሆንም። ፕራክቲካሊ ራሱ አይደለም፣ ፕራክቲካል አይደለም። እና ይህንን የጥምቀት በስጋው ደግሞ እንደዚህ በሚስጥራተ ቤተክርስቲያን ነገራችን ላይ ቀሲስ በእነዚህ ሉተራኑ አዳምን በደንብ ስትከታተለው ነበር አንተ፣ እንደውም ታውቀዋለህ። በዚህ በጀስቲፊኬሽን በነገረ ድነት ጉዳይ ራሱ ያላቸው እይታ የተሻለ ነው በጣም። ጀስቲፊኬሽንን አሁን እነዚህ ካልቪኒስቶቹና በጣም ራዲካል የሆኑት የሆነ ሞመንት ላይ የሚያልቅ ነገር ነው ብለው ነው የሚያስተምሩት። እነዚህኞቹ ግን ሞመንት አለው፣ ግን ከዚያ በኋላ ደግሞ ኮንቲኒየስ የሆነ ፕሮሰስ ደግሞ አለው፣ ሂደት አለው ብለው ነው የሚያስተምሩት። እና በነገረ ድነት ቅድም ዳዊት ራሱ ይሄንን እየዳን ነው የምንለው እያለ ነበር፣ እንደውም ቃል በቃል በነገራችን ላይ። አዎ። እና በዚህ በብዙ መንገድ ነው የተሻለ እይታ ያላቸው፣ እኛም ጋር ለመነጋገር የተሻለ መግባባት የሚያስችል ነው። እና በርቱልን፣ አይዟችሁ። እኛ ጋር ዶሚኔት የሚያደርጉት ኢትዮጵያ ውስጥ አይ ቲንክ ፔንቴኮስታሎቹ ናቸው መሰለኝ አይደል? በጣም ያፍኗቸዋል። ላይ እኮ ሉትራን ይበልጣል። ታዲያ ለምንድን ነው ግን? አይተህ ከሆነ እኮ ይመጡና ባይዘውዬ ሲጠብቋቸው ነው የዋሉ። ዛሬ እኛ የምንገባ መስሏቸው ፈርተው ማለት ነው ከበው እስከ ሀና እስከምዘጋ ድረስ ሲጠብቋት ነው የዋሉ። የኔ እናት ሲያሳዝኑ በማርያም ሆን ብላ ነው እንደዚህ ታረግብን እያሉ እና ሲመጡ ፍን ኤቢ ያሳዘነኝ። ኤቢ ገብቶ እኔ እንዲሁ ተመሳሳይ ነገር እንደዚህ ማለት አይደለም ምናምን እያለ ለማስታረቅ ኤቢ ወንድማችን ኤቢ ቢመለስ ነው የሚሻለው። አሁን እሱ እኮ እኛ ሰንበት ትምህርት ቤት ያደገ ነው፣ ሳይበስል ወጥቶ ምስኪን የተማሩት የሚመረምሩት እነዚህ ቴዎሎጂውን የሚያጠኑት ሰዎች አይ ቲንክ እዚህ ሎ በሆነ ከፕሮቴስታንት እነዚህ ሃይ ቸርች የሚባሉ ሉተራን፣ አንግሊካን ምናምን አሉና ወደዛ ነው እነሱ የሚሄዱት። ምክንያቱም ከነሱ ካወቁት እውቀት ከጥንት ቤተክርስቲያን እውቀት ከጣም ስታብሊሽድ ከሆነው ትራዲሽን የሚቃረን ነገር ስለሚኖር እሱን እነሱ መታገስ አይችሉም። እና ብዙዎቹ አሁን በዛ በፕሮቴስታንት እንትን ውስጥ ሰርክል ውስጥ ሆነው የሚያነቡት የሚመረምሩት በቴዎሎጂን በምንም የሚያጠኑት ወደ ሃይ ቸርቾች ወደ አንግሊካን ወደ ሉተራን እንደዚህ ይሄዳሉ። ከዛ ቀስ እያሉ ደግሞ እድሜ ከሰጣቸው ወደ ኦርቶዶክስ ምናምን ወደ ካቶሊክ እንደዚህ ይሄዳሉ፣ ይመለሳሉ። ትሬንዱም እንደዛ ነው። ኢንተርናሽናልም እኮ በዓለም ላይ ሲታይ እንደዛ ነው ትሬንዱ። እኔ ፔንቴኮስታልን የማየው እንደ ጭድ እሳት ነው። ጭድ እሳት አይተውት ከሆነ ሲያቀጣጥሉት ባንዲሩ በቃ ብው ነው የሚለው። ኢትዮጵያ ውስጥ እንደዚያ ነበር የሆነው። በነገራችን ላይ እንደው በእኛ ድካም የሚሆን በምንም
እንደው ሲገባ ብው አለ፣ ተቀጣጠለ። ወዲያው ግን በቃ የጭድ እሳት አይዳፈንም፣ ለነገ አይቀር የለውም። በቃ ብን ብሎ ነው የሚጠፋው። ይሁን እግዚአብሔር ምስክሬ ነው። እኔ ማለት እንደ መጥፎ ነገር አትዩብኝ። ያው ትምህርቱ ስህተት ስለሆነ ምንም ጥያቄ የለውም። ማለት እኛ በጣም እነዚህ ራዲካል የሆኑ ጴንጤቆስጤ ስላየን ሉትራኖችን እያመሰገንን ነው ማለት በጣም እኛ ሀገር በጣም ኤግዛክትሊ እንጂ እኮ ጴንጤ ያው ለእኛ ጴንጤ እኮ ጴንጤ ነው፣ ግን ማለት ፕሮቴስታንት ነው፣ ግን በጣም ራዲካል ሲሆኑ ቅድም እንዳልነው ኦሪጂናል ሲኑ እንዳለ ነው። አዎ ትክክል እኮ በጣም ራዲካል ናቸው። ልዩነታችን እኛ የሪያሊቲ ጉዳይ ነው። በነገራችን ላይ አሁን የምናወራው ስለ ሪያሊቲ ነው የምናወራው። ማለት እኛ በነገራችን ላይ ለእነሱም ትልቅ ፌቨር እየሰራን እኮ ነው። ለመካነ ኢየሱስ እኮ ይሄ እኮ እኛ እኮ ትልቅ ድጋፍ እያደረግ ነው። እንደውም አንዳንዶቻቸው ኧረ ቀሲስ እንደው በዚህ ደረጃ ባኮታ ያወድሷቸው ብዙዎቹ ወደዚህ እንዳይመጡ እዚያው እንዲቀሩ ያደርጋል፣ ይሄ እንደው ላይ ጠቅም ይችላል የሚሉ ሰዎች እኮ ይኖራሉ። ኦርቶዶክሳውያን ማለት ነው። ግን የሪያሊቲ ጉዳይ ነው። እኔ አሁን እኔ እያወራው ያለሁት እኔ በግሌ ለእውነት ቀረብ ያሉ ሰዎችን ኦኬ፣ እዚህ ላይ ትክክል ነህ፣ እዚህ ላይ ተሳስተሃል፣ እዚህ ላይ ምንም ጥያቄ የለውም አጨበጭብላችኋለሁ። በቃ እዚህ ላይ ደግሞ ኑ እናውራ። እኔ ኢንቫይት የማደርገው እንደዚህ ነው። እኔ አንድ ሉተራን መጥቶ ዝም ብሎ ከኔ ጋር ጥምቀት የኃጢአት ስርየት አይደለም ብሎ ቢከራከረኝ አይ መጀመሪያ መጽሐፈ ስምነትን 308 ላይ ገጽ 308 ላይ ግባና አንብበው ነው የምለው። መጀመሪያ ያንን ጨርሰህ ከዚያ ያገላለጥ ችግር ከሆነ እዚያ ላይ መጀመሪያ እንነጋገር። እኔ ከሉተራን ጋር በጥምቀት ጉዳይ ላይ የማወራው እና በቅዱስ ቁርባን ላይ ማን ነው መቀደስ ያለበት ማን ነው ማጥመቅ ያለበት የሚለው ላይ ብቻ ነው ማወራት የምፈልግ። ኦኬ ጥምቀት ህፃናትን የሚያጠምቁ ከሆነ ለኃጢአት ስርየት ነው ካሉ ኦኬ ማን ያጥምቅ? እዚያ ላይ ልዩነት አለን። ማን ያጥምቅ? ኦኬ እዚህ ላይ እናወራለን። ከዚያ ነገረ ቅዱሳን ላይ ቅዱሳን ያማልዳሉ አያማልዱም? እዚህ ላይ እናወራለን ልዩነታችን ስለሆነ እንጂ አንድ በምንሆንበት ላይ ለምን እንከራከራለን? ኦኬ በነገረ ክርስቶስም ላይ ሁለት ባህሪና እኛ በተዋህዶ ምናምን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን እናምናለን። እዚያም ላይ ልዩነት ካለ እዚያ ላይ ማውራት እንችላለን። ስለዚህ እኛ እውነትን ይዘን ነው የምንለው። ኦርቶዶክሳውያን የእውነት እንኳን እኮ ቀሲስ እንኳን መጽሐፍ ቅዱስ የሚጠቅሱትን አይደለም ቅዱስ ጳውሎስ ከፈላስፎች ጋር ሲነጋገር እውነት የሚመስል ነገር ሲያገኝባቸው ይህንንስ ማለታችሁ ትክክል ነው ብሎ በጋራ ከሚስማሙበት እውነት ተነስቶ ነው ያወራው። የማይታወቅ አምላክ ያሉት አዎ። አሁን ግን ዘመዳችን ነው የሚሉ ነበረ እነዛ ሰዎች እግዚአብሔርን የማይታወቅ ይሉና ዘመዳችን ነው ይሉት ነበረ። እና ቅዱስ ጳውሎስ እውነት ነው ተዛምዶናል ብሎ ከዛ እነሱ ከሚያምኑት ነገር ተነስቶ ነው ያስተማረው። እና ሰዎች የትም ቦታ ላይ የሆኑ የሆነ ትንሽ መነሻ እውነት የሚያገባባ እውነት ካለ ከዛች ተነስቶ ማስተማር የአባቶቻችን ነው። ጌታችንም ሳምራዊቷን ሴት ውሃ ጠጭኝ ያላትን ሴት ቢያንስ ያለቻት እውነት ባል የለኝም ያለችው ይህንን ተቀብሎላት ይህንን በማለትስ እውነት ተናገርሽ ብሎ እንዳትፈራ አበረታቷት ያላትን እውነት ተቀብሎ ነው ከዚያ በኋላ ከፍ ወዳለው ደረጃ የወሰዳት ማለት ነው። ስለዚህ ሰዎች ትንሽ ነገር እውነት ይዘው ሲገኙ እውነታቸውን አፕሪሺየት አድርጎ ከዚያ ላይ ደግሞ የጎደለውን ነገር መጨመር ወደሚበልጠው እውነት ከፍ ወዳለው ወደሚያድነው እውነት መምራት ይሄ የሐዋርያትም የአባቶቻችንም መንገድ ነውና በዚያ መንገድ ነው የተሻለ ነገር ስናገኝ ይሄ ጥሩ ነው ማለት ምንድነው እንትንም ይፈጥራል፣ ጥሩ ኢንተርፌስ ይፈጥራል ለመግባባት ማለት ነው። ጭፍን ተቃዋሚ አይደለንም። እውነት የሚሆን ነገር ስትናገሩ ይኸው እንደዚህ እንደግፋለን። የምንቃወመው የመቃወም ልምድ ስላለን ወይም መቃወም ስለምንፈልግ ተቃዋሚነት አመል ስላለን ሳይሆን እውነትን ለመጠበቅ ነው። እውነት የሆነ ነገር ይዛችሁ ስትገኙ ደግሞ እንደዚህ አፕሪሼት እናደርጋለን፣ እናመሰግናለን የሚል ጥሩ ኢሜጅ የሚፈጥር አካሄድ ነው ይሄ ማለት ነው። እንደው በዚህ አጋጣሚ ግን ፐርሰናል የሆነ ነገር ነው። በእርግጥ ኤቢ የሆነ ነገር ኢንተርቪው ሰጥቶ ሰሞኑን ኮሜንት እየተደረገ ምናምን እያየው ነበረ እና አንዳንድ እንትኑ ኮሜንቶች ያው የቀልድ ምናምን ናቸውና እንደዚህ ጥሩ አይመስለኝም። ተውት።
በዘመኑ የመሰለው ነገር ነው እሱ ያኔ በሚወጣበት ጊዜ እንዲህ ነበር እኔ የማስበው ግን እንደዛ ሆኖ ስላላገኘው ወጣው ብሎ ለመውጣት ምክንያት የሆነውን ነገር ነው የተናገረው። በዘመኑ የነበረው ሲምፕሊሲቲ እሱ ያለበት ሁኔታ ያንን ነው ያንጸባረቀውና ሰው በነበረበት ሁኔታ ምንም አይነት ሊያስብ ይችላል። አሁን እንደዛ የሚያስብ አይመስለኝም። ብዙ ነገር አጥንቷል፣ አንብቧል፣ ብዙ ያነባል፣ ይመረምራል። የተሻለ እይታ ይኖረዋል። ወደፊትም የተሻለ እይታ ሊኖረው የሚችለው ልጅ ስለሆነ ይሄ በጣም ራዲካል የሆነ ስሜት እንዳንፈጥር እንደው ይሄ ቡሊ ማረጉን መቀለዱን ምናምን ብንተው የሚል ሐሳብ አለኝ። እንደው ከይቅርታ ጋር ማለት ነው። ኤቢ ላይ ነው። አዎ አይ ጥሩ ልጅ ነው እኮ መምህር። በነገራችን ላይ ትሁት ነው። አንዳንድ ነገሮች ላይ ትንሽ ተደብቆ የሆነ ነገር ሲያደርግ አግኝቼዋለሁ እኔም በውስጥ ማለት ነው። ግን ብዙ ቦታ ላይ ደግሞ እውነት የሆነ ነገር መስክሮ ብዙ አታክ ሲደረግም ነበር እና ለሱም ክሬዲት መስጠት አለብን። ምክንያቱም ብዙ አታክ የሚያደርጓቸው አካላት አሉ። በተለይ እነዚህ ቴዎሎጂ የቀማመሱትን አንዱ እኮ ቴዎሎጂ ከተማሩት ውስጥ የሚጠቅሙት 20% ብቻ ናቸው። ቀለሜ ነው ቀለሜ አሁን እንደዛ ነው የሚለውና እና ብዙ ተጽዕኖም ስላለባቸው እንደው ትንሽ እንደምንም ብለው ታግለው የሆነ ነገርም መናገር የሚሞክሩ ሰዎች ስለሆኑ እንደነዚህ አይነት ሰዎችን እንደው እንትናችን ቀለል ብናደርግ ብንረዳ ምናምን ጥሩ ነው ለማለት ነው። ከስ ጥሩ ነው። አይ ኤቢ ጥሩ ወንድማችን ነው። 40 ውይይትም ላይ የመጣ የሚወያዩ ወንድማችን ነው። እኔ ይመለሳሉ ብዬ ተስፋ አደርጋለሁ። ግን አደገኛ ነገር አንድ ነገር ልናገርና አዳም ወደ አንተ ልመለስ። በነገራችን ላይ አይታችሁ ከሆነ እንደ ኤቢ ሄጄ መርጌታዬን ጠየቅኩት እንደዚህ አደረግኩት የሚሉ ሰዎች አንዳንድ ሰዎች በኦርቶዶክስ ውስጥ እኔ ይሄንን ለኦርቶዶክሳውያን ነው የምናገረው። በየዋህነት ዝም ብላችሁ የምትመላለሱ ኦርቶዶክሳውያን እኔ ምንድነው ደንቆሮ የሰማ ማለት ያብዳል እንደሚባለው የሰማችሁለት እንዳታብዱ በደንብ ተማሩ። እኔ በእናቴም በአባቴም መምህር በረከት በእናቴም በአባቴም ጴንጤም ሙስሊምም ዘመድ የለኝም። አንድ ያጎቴ ልጅ አለች። አንድ ጴንጤ ማለት ነው። ሙስሊም ጭራሽ እኔ አላቅም እና ይቺ ልጅ ጴንጤ የሆነችበትን ነገር ብነግራችሁ በጣም ትደነቃላችሁ። ጭራሽ ፊደል ምናምን ያልተማረች ናት። አሁን እንኳ 4ኛ ክፍል ደርሻለሁ ነው መሰለኝ ያለችኝ። እንደው በቃ ቤተሰብ ማባሯት ከቤተሰብ ወጣ ደና ቤተሰብ ያላት ግን ያው በጣም ከባድ ነው ቤተሰቡ። በቃ እንደው አባቷም ምነው በቆሜ ባልሄድ እንደው ምነው ብትወስደኝ ብሎ ሁሉ ያለቀሰ ሰው ነው ማለት ከባድ ነው። እና አሁን ይቺ ልጅ በየጸበል ቦታው ታማ በየጸበል ቦታው ትዞር ነበር። በጣም በቃ እና ሚካኤል አምላኬ ገብርኤል አምላኬ የምትል አይነት ነበረች። በቃ እንደ የዋህ ነገር ናት ምናምን እና በሆነ ነገር በጤንነቷ ምክንያት የሆነ ቦታ ወሰዷት፣ በዚያው ቀረች ማለት ነው። አሁን ይቺ ልጅ የምታስበው ኦርቶዶክስን እሷ ታስበው በነበረው ልክ ነው። ብዙ ሰዎች የተሳሳተ መረዳት ይሄ ልክ የሌለው ዝም ብሎ የተሳሳተ እምነት ላይ ያለ ሰው ሲጠነጠጥ አይጣል ነው። ምንድነው የሚለው? የእሱን እምነት ነው መልሶ የሚነግራችሁ። እነ ቀለሜ የሚያወሩት እሱን እኮ ነው። አሁን ቀለሜ እንግዲህ ዲያቆን ቄስ የሌለበት አካባቢ ተወልዷል እና እዚህ አካባቢ እንግዲህ እንደው እባክህ እንደው በቃ ቅዳሴው ከሚታጎል ተብሎ ገና ጸሎት ሃይማኖት እየተማረ ቅዳሴ ይገባል። ከዛ በኋላ ጊዮርጊስ አንተ የተፈጠርከ ታውቃለህ እያለ ይኖራል። ስሙ ዲያቆን ነው። ከዚያ የሆነ ዕለት በራልኝና ደንብሮ ይወጣል ኢየሱስ ጌታ ነው ሲባል እና ይሄንን ቤተክርስቲያን የማትል መስሎት ይወጣል። አብዛኞቹ እንደዚህ ናቸው እውነት ለመናገር። ከዚያ እዚያ ቤት ይሄዱና ይኸው ማርያምን አምላኬ ይላሉ፣ ገብርኤልን አምላኬ ይላሉ። እኔ እንደዚህ ያለ ጥራትን አንድ ሰሞኑን የምንቃወመው ትምህርት ይመጣና ያለ ወላዲተ አምላክ አማላጅነት የሆነ ነገር ያመጣ። እንደዚህ ያለ ነገር ላይ ያላችሁ ምዕመናን ጥንቃቄ አድርጉ። የሆነ ለታል በራል ይብላችሁ ደንብራችሁ የወጣችሁለት እንደናንተ ያለ ጥፋት ተንኮታኩቶ የሚወድቅ ሰው አይኖርም፣ እርግጠኛ ነኝ።
እና ወይ ካወቃችሁ በደንብ ማወቅ ወይ ደግሞ አለማወቅ ላንዲው ማለት እንደ ገጠር እናቶቻችን አባቶቻችን በቃ ጽና ሃይማኖት ያላቸው እግዚአብሔርን በጣም የሚወዱ በየዋህነት ከእግዚአብሔር ጋር እየተነጋገሩ የሚኖሩ ሰዎች አሉ። እግዚአብሔር እነዚህን አንደርስታንድ ስለሚያደርጋቸው ከኛ የተሻለ ቦታ ነው ያላቸው በእግዚአብሔር መንግስት እውነት ለመናገር። አለበለዚያ ግን ከቤተ ክርስቲያን ስትወጡ ቤተ ክርስቲያንን ለመክሰስ የምትሆኑ ከሆነ አደጋ ነው ያለው ነው። አሁን ኤቢ መርጌታዬን ጠየቅኩኝ ከዚያ እንዲህ አለኝ ከዚያ ምናምን ይል ነበረ እና እንደውም አንዳንዶቹ የግል መርጌታ ነበር እንዴት ምናምን እያሉት ነበር። እና ኤቢ ወንድማችን በዚህ አጋጣሚ እውነት ለመመለስ እኔ እንደውም አሜሪካ እመጣለሁ ምናምን ብሎኝ ስለነበረ ከመጣህ ጠይቀኝ ብየዋለሁኝ እና ቢመጣ ኢንቫይት አደርገዋለሁ እጋብዘዋለሁ ቤቴም። እውነቴን ነው። በደንብ ቁጭ ብሎ ባወራው ደስ ይለኝ። ከቤተ ክርስቲያን የወጡ ሰዎችን ማውራት እንዴት ደስ እንደሚለኝ በጣም ነው የምጓጓ እንዲመለሱ ማለት ነው። እና ኤቢ በጣም የምንወደው ወንድማችን ነህ። እውነቴን ነው። እንደው በፊት የነበረህን እምነት እንደዚያ የምታስብ ከሆነ እንደዚህ አይደለም። አሁን የምናወራው የምናስተምረው ትምህርት የቤተ ክርስቲያን ትምህርት እንደዚያ ነው። ደግሞ ስለምታነብ የበለጠ ቤተክርስቲያኗን ለማወቅ እድልም ስላለህ እንድትመለስ በዚህ አጋጣሚ ጥሪ እናቀርባለን። ቀለም የለን የውይይት ብዙዎቹ እሱ ብቻ ሳይሆን እንደውም እሱ የተሻለ መረዳት አለው። በጣም ፖዚቲቭ ነው ምናምን ሲያስረዱት አንድ ጥሩ ነገር ከነገሩት በጣም ብዙ ሬሲስት የሚያደርግ ልጅ አይደለም እኔ እንዳየሁት ማለት ነው። ብዙዎቹ ግን በጣም እነዚህ በተለይ ተሐድሶ አካባቢ ያሉት መጽሐፍ የጻፉት እንደዚህ ቤተክርስቲያን ላይ በጣም ይሄ ጥላቻ የሚመስል ነገር ያላቸው ሰዎች እንግዲህ በጣም የትልቅ ሙቭመንት በዘመናቸው ብዙ ሰው አሰልፈው ሲመሩ የነበሩ ሰዎች ሳይቀሩ እኔ በጣም ሾክድ ነው የሆንኩት ከአንድ ሰው ጋር ባለፈው እንደዚህ ዲስከስ እያደረኩ የተረዳሁት ነገር ቤተክርስቲያንን ሳያውቋት ነው የወጡት ማለት ነው። በጣም እንዴ ቤተክርስቲያን ውስጥ ኑረው መጽሐፍ እስከ መጽሐፍ ደርሰው እዛ ደረጃ ደርሰው ግን መረዳታቸው በጣም ዝቅ ያለ ነው። በጣም የሚያሳዝነው ማለት ነው። ስለ ታቦት ስለ መሰዊያ እያወራን እንደ የብሉይ ኪዳን እኮ አይደለም አሁን ቤተክርስቲያን ውስጥ ያለው ያ የሚጻፍበት የክርስቶስ ስም ነው፣ የሚፈተትበት የክርስቶስ ስጋና ደም ነው። ሲሰራ ራሱ ዳይሜንሽኑ መጠኑ ራሱ በኦሪት ዘጸአት ላይ የታዘዘው አይደለም እና ከብሉይ ኪዳን ጋር ሚስጥር ያገናኘው ካልሆነ የቤተ ክርስቲያን ውስጥ ያለው መሰዊያ ታቦታችን የአዲስ ኪዳን ሚስጥር ነው፣ ኪዳኑም የአዲስ ኪዳን ነው የሚል ነገር ሳወራ አይ ቤተ ክርስቲያን እንደዛ አይደለም የምታስተምረው አለኝ። እና እንዴት ነው የምታስተምረው? ስለ ቤተ ክርስቲያን የብሉይ ኪዳን ብላ ነው የምታስተምረው አለ። እና እሺ እንደ ቤተ ክርስቲያን ነው የብሉይ ኪዳን ብሎ የሚያስተምር ሰው ሊያገኝ ይችላል። ግን እንዴት ይሄዳል? አሁን ሲያስበው እሱ የብሉይ ኪዳን ምን መጠኑ ነው? የብሉይ ኪዳን የሚመስለው መጠኑ ነው? የተጻፈበት ጽሑፍ ነው? አገልግሎቱ ነው? ምኑ ነው የብሉይ ኪዳን የሚመስለው? እስኪ የሚገርም እኮ ነው። ይሄንን ሳይመረምሩ ነው እንግዲህ ወጥተው በቃ ሰው አሰልፈው የሚቃወሙት ማለት ነው። በጣም እንዲህ ብለን ስንነግራቸው ደግሞ ይሄ እናንተ የፈጠራችሁት ነው የቲክቶክ መሬት ላይ ያለው አይደለም ምናምን ይላሉ። እኛ እንግዲህ በአየር ላይ አይደለን ያለ ነው፣ መሬት ላይ ነን። እነዚህ ነገሮችን ግን ቤተክርስቲያን ጽፋ ብትሰጠን ደስ ይለናል። ለምንትን ለማለት ማተም መታ ብትሰጠን ጥሩ። አዳም ካላገባህ ገና ከሆንክ ዲቁና ቀጽል ዝም ብለህ እንጂ። ባለፈውም እንደዚህ ስል ምንድነው እንትና መዳን አዎ በጌታችን በኢየሱስ ክርስቶስ ትምህርት መስቀል ብቻ ነው ሰው የሚድነው፣ የቤተ ክርስቲያን አስተምሮ ይሄ ነው ስላቸው እርግጠኛ ነህ አለኛል። በዛ ብቻ አይደለም አያምኑንም እኮ በነገራችን ላይ አያምኑንም እኮ። አሁን እኛ የምናስተምረው እኮ የሆነ አፈንግጠን ባይዘው ይኸውላችሁ እንደነሱ ዶሚኔሽን እኛ ቤተክርስቲያን ባይዘው በጣም ቀልድ የለም በትምህርት ላይ እንደነሱ መስለናቸው እኮ ነው ማለት በደረስኩበትና በደመሰለኝና ማለት እኔ እንደተረዳሁት እኛ ጋር እንደዚህ ብሎ ነገር የለም ባይዘው። እንደውም በጣም ደፍረናል። እንደውም ሙግዚር በሚያውቀው እኛ ጋር በጣም ስትሪክት ነው ቤተክርስቲያኗ። ዝም ብላ 2018 ዓመተ ምህረት እዚህ የደረሰችው ዝም ብላ አይደለም። እና አሁን እኛ የምናስተምረው የሆነ አዲስ ነገር በቃ ሪፎርሜሽን የሆነ የፈጠርን ምናምን የሚመስላቸው ሰዎች አሉ፣ እግዚአብሔር በሚያውቀው ማለት ነው።
እና እነዚህን እኔ ደንቆሮ ይሰማ ማለት ያብዳል ነው የምላቸው። ባይዘው እንዴ ይሄ በጣም ብዙ ነገሮችን እኮ ጽሁፎችን ደግሞ ይሄ ታድሶዎችማ የሚጠቅሷቸው አንድ አይነት ጥቅስ ስጋውን ታምሯን ሰምቶ ወደ ቤቱ ይሄድ ስጋውን ደግሞ እንደተቀበለ ይሁንት አንድ በቃ አንድ እድሜ ልክ የምትጠቀስ ደግሞ ያውን በተንሻፈፈ መንገድ ማለት ነው ትክክለኛ ባልሆነ ትርጉም ሌላ ይመጡና ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሉም ይኸው በወተጫፍሮ ይላሉ። አንድ አይነት ሁልጊዜ 20 ዓመትና 30 ዓመት አንተ የሆነ አንድ ነገር ላይ ተከሳለህ እንዴ? በቃ ኢትዮጵያ ውስጥ እኮ በቃ ጻድቅ ያለ አቡነ ተክለ ሃይማኖትና አቡነ ገብረ መንፈስ ቅዱስ ናቸው። በቃ ሌላ ገርል ሁሉ ያለ እኮ አይመስልም። ባይዘው ቁጥር እኮ የለውም። የገርላት እኮ ቁጥራቸው እኮ በቅዱሳን ቁጥር እኮ የላቸውም እኮ። በነገራችን ላይ ስንክሳሩ በሙሉ ገርላት ነው ማለት የቅዱሳን ህይወት የሚተርክ ነው። ግን አንድ ተክልዬ ናቸው። በቃ መከራቸው መቼም ያ የተቆጣው በመተሎሜ ጊዜ የነበረው ጣዖት እንዴት አገግሞ ዛሬ በነቀለሜ ላይ አድሮ በቃ ጻድቁን እንዴት በቃ ያጠቃ መስሎት ማለት ነው። እሳቸው በክብር ነው ያሉት። ለማንኛውም የአቡነ ተክለ ሃይማኖትን እኮ ቀሲስ የአቡነ ተክለ ሃይማኖትን አሁን እሳቸው አቡነ ተክለ ሃይማኖትን ቅድስናቸውን ትምህርታቸውን አያውቁም። እነሱም የሆነ አንድ መስመር ሁለት መስመር ወስደው ያንን ማብጠልጠል እንጂ እኔ በጣም የገረመኝ ነገር ልንገራችሁ። አቡነ ተክለ ሃይማኖት ገድል ላይ አቡነ ተክለ ሃይማኖት ሕፃናት ከተጠመቁ በኋላ እንዳይገዘሩ አሉ የሚል ንባብ አለ እና ምንድነው በዘመኑ የነበረው ኢሹ ስንል የብሉይ ኪዳንና የአዲስ ኪዳን ዲያሌክቲኩ ነበረ ማለት ነው። እና ምንድነው እንዴ እኔ ለምን አልነግሮትም እኔ መምህር በረከት ስቲል ነው እኔ ተወልጄ ባደግኩበት አካባቢ ያልተገዘረ ሰው ወደ ቤተክርስቲያን አይገባም ብለው የሚያስተምሩ ሰዎች ነበሩ። ያ ግን አባ ተክለ ሃይማኖት እንደዛ ያሉበት በዘመናቸው ምንድነው ከጥምቀት በፊት መገዘር የሚያስፈልገው ግዝረት ከጥምቀት በኋላ ከመጣ ሃይማኖታዊ መልክ እንዳይሰጠው ነው ማለት ከመጠመቅ በኋላ ሌላ ጸጋ እንደሚሰጥ እንዳይቆጠር ማለት ነው። ምክንያቱም በግዝረት በጥምቀት ተተክቷል። ስለዚህ የጥምቀት ላይ ተደርቦ ተጨማሪ እነዚህ በብሉይ ኪዳን እንዳሉት ከጥምቀት ላይ ግዝረትን እንደርባለን ከክርስቶስ ላይ ሙሴን እንደርባለን እንዳሉት እንደ ቢጻሳውያን እንዳይሆን ሰው መጀመሪያ ይገዘራል። የሚገዘረው ሃይማኖታዊ ጥቅም ሳይሆን ባህል ነው። በአዲስ ኪዳን ግዝረት ባህል ነው። ግን ከዚያ በኋላ ቀጥሎ ጥምቀት ይመጣና ልጅነት የሚያስገኘው ጥምቀት ነው። ጸጋ የሚያስገኘው ጥምቀት ነው። ስለዚህ ከጥምቀት በፊት ነው እንዲህ አይነት ነገሮች የሚያልቁ ማለት ነው። ከጥምቀት በኋላ ከመጡ አድ የሚያረጉት ነገር ያለ እንዳይመስል ከጥምቀት በላይ የሆነ ጸጋ የሚያሰጡ የሆነ ኮቨናንት ውስጥ የሚያስገቡ እንዳይመስሉ ማለት ነው። እና አባቶቻችን በጣም ጠንቃቆች ሆነው ብሉይን ከአዲስ በጣም ጠንቅቀው ነው የኖሩት ማለት ነው። እንደዚህ ዲፕ የሆነ እይታ የነበራቸው ናቸው። እነሱ ግን እነዚህ በጣም ክፍት በሆነ አይምሮ አይደለም የሚመረምሯቸው። እነሱ ዝም ብሎ የሆነ አንድ ሰው በሆነ መንገድ የተረጎመው በተሳሳተ መንገድ የተረዳውን የሆነ ንባብ ወስደው እሱን ማብጠልጠል እንጂ እንደው ምልአቱን ራሱ ያያሉ ወይ? አሁን አባ ተክለ ሃይማኖት የሰሩትን ስራ ያያሉ ወይ? ምንድነው የሰሩት? ጣዖታት የገለባበጡ እንደ ሐዋርያት በኢትዮጵያ ምድር እኮ የሐዋርያነት ስራ የሰሩ አባት ናቸው። ደግሞ ዘመኑ ከባድ ነው እንጂ ያ ዘመን ልምምዶቹ ይሄ ዛሩ የጥንቆላ መንፈስ እንደዚህ ያሉ አንዳንድ ነገሮች በጣም ከባድ የፖለቲካ እሳት የበዛበት አንዳንድ ቦታዎች አምልኮ ጣዖት በጣም ያ ዘመን ላይ እኮ የነበሩ ቅዱሳን እኮ እንደኛ ዘመንም አይደሉም። እውነት ለመናገር እንደው ህይወታቸው ራሱ እኮ በጣም እኮ የተለየ ነበረ እኮ እና እሱ ብቻ ሳይሆን ዘመን እንዳሁኑ ዘመን መምህር ግን እንደው አውሮፕላን እየተመላለሱ አይደለም የሚያስተምሩት። አዎ ኢቭን እንኳን በነገራችን ላይ ገርልንና ባለ ገርሉን ራሱ የምንሰጠውን ሚዛን መለየት መቻል አለብን። ገርላቱ
ባለገድሉን ሙሉ በሙሉ ይገልጸዋል ማለት አይደለም። በፍጹም ሊገልጸው አይችልም። አንደኛ ገድላት የሚጻፉት በሌሎቹ ነው። ሁለተኛ አንድን ሰው አንድን ቅዱስ እግዚአብሔር እኛ ከምናውቀው በላይ ያውቀዋል እና ጸጋው እኛ በምናውቀው ልክ እንደ ኤቪደንስ ለመሆን ካልሆነ በስተቀር ገድላቱ ላይ ቃላቶቹ የማይገልጿቸው ነገሮች ሊኖሩ ይችላል። ቅዱሳኑ ግን የከፈሉት ዋጋ ግን እንዴት ይገለጻል? ለምሳሌ እንደ የአንድን ተጋዳይ የኔን ህይወት ታሪክ እንኳን አንድ ሰው እንደው አንድ ግለሰብ ወንድሜ ወይም ቤተሰብ አብሮ አደጌ እንደው የዲበኩሉ ጉዞ ብሎ ቢጽፍ አሁን የኔን ሙሉ በሙሉ መግለጽ ይችላል? በፍጹም አይ። ገድላት ራሱ ከገድላት በላይ ነው ህይወታቸው። የቅዱሳኑ ህይወት ገድሉ ከሚገልጻቸው በላይ መሆኑን መረዳት መቻል አለብን። ከዚያ በላይ መሆኑን መቻል አለብን እና እኔ ቤተክርስቲያኗን እየገለጥን እኛ ራሳችን ይችን ውድ ቤተክርስቲያን ይችን ስንዱ ቤተክርስቲያን አይ ቲንክ በጣም 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 በሚገባው ልክ እየገለጥን አይደለም ብዬ ነው የማምነው እና ብቻማ እንበርታ። ለማንኛውም አይ ቲንክ ብዙ አወራሁኝ መሰለኝ። ይቅርታ ታደርጉልኛላችሁ። እነ ሚካኤል ኤክስ አይ ኤክስ ጥያቄ ይኖራችኋል። ተሸ ጀጀ ሰላም መምህር ጌታውንም ታፍነዋል። አዳምማ በቃ ተቆጣጠርና ቤትህን በጣም ነው ደስ ያለኝ። በጣም ደስ ያለኝ መምህር በረከት ሲገቡ ደስ የሚለኝ የኔና የቀሲስ ውይይት ሆነ መሰለኝ። በደንብ እየሰማናችሁ ነው። ማለት ያሰማልን አባታችን ቡራኬው ድረስ መምህር በረከት እኔ የደብር ቢሆኑ እመኛቸዋለሁ። ይገርማቸዋል ወይ ይወስዱኛል ወይ አንድ ቀን እንግዲህ እግዚአብሔር ያገናኘን ይሆናልና ማንም አይመኝም ብለው ቢወስዱኝ ይሻላል። ማርያምን በጣም በጣም ወዳቸው መምህር ናቸው እና እይታዎት ራሱ ይገርመኛል። አያልቅቦትምና ይበርቱልን። አዳም አስኪደው ወደ ሌሎችም ፕሮግራሙን ሪስ ግን እንዳናስቀይርህ አደራ እና ቅድም የሆነ ነገር ብዬ ነበር። ቀለሜ ዲቤት ጠርቶኛል እና አበበ ጉልላት እኔም በዚሁ አጋጣሚ ዲቤት መጥራት ፈልጋለሁኝ። አበበ ጉልላት መቼ ሞተ፣ እንዴት ተቀበረ በሚል ዲቤት መግባት ፈልጋለሁኝ። አዳምሻ ጥሪ አስተላልፍልኝ። አንድ ጊዜ ሪኮርድ ላድርጉት። እሺ በቃ አርጉኝ ከታች እነዲፊባቸው ለቀለሜ አድርሱልኝ። በአበበ ጉልላት ላይ ዲቤት እንድንገባ ፈልጋለሁኝ። መቼ ሞተ፣ መቼ ተቀበረ፣ እነማን ናቸው የገደሉት፣ መቼ ተነሳ፣ ሙቶ ተነሳ በሚል የዲቤት ጥሪ አቅርቤልሃለሁኝ። መቼም ማንም እንደማያስቀርህ አንተ በጣም ጎበዝ ስለሆንክ መተህ በዚህ ጉዳይ ላይ ዲቤት ከኔ ጋር እንደምታደርግ ሙሉ ተስፋ ነው ያለኝ። ቀለሜዋ ይህንን በአክብሮት አስተላልፍልሃለሁ። ወንድም አለም አመሰግናለሁ። ከታርጉት ያው እንግዲህ መቼ ሞተ፣ ለምን ሞተ፣ እንዴት ሞተ፣ ለማን ሞተ እያሉ ብዙ ከአባቶች ጭምር ነው። ይህንን ዲቤትማ 30-40 ሺህ ሰው ነው የሚከታተለው። ኦርቶዶክሳውያን በዚያ ቀን እንዳተኙ ተቀሳቀ። እኔ ግን እውነቴን ነው ከእሱ ጋር ከገባሁኝ ይህንን ሳላነሰው አልቀርም በታምር እንዴ በጣም እንዲያውም አንተናንም ቀሲስ በትረን አስቀምጬ ነው የምገባ። ሙቷል አልሞተም። ከዚያ ድምፁ ይከፈታል በኩል ልብን አስተብቆ ከዚያ በትረ ይነሳሉ። ሙት አስነሽ ተብዬ በቃ በዚያ ቀን በቃ ይጨበጨብልኛል ማለት ነው። አዳም አይቴ ያለው ከአዳም አለው እዚህ ሪካርዶ እስካሁን አላለቀልህም እንዴ? ኧረ አድርጌ ጨርሻለሁ። አንዳንድ ሰው ሚዩት እያደረኩኝ ነው። አላስፈላጊውን ሰዎች ተዋቸው፣ አትያቸው። ምን ችግር አለ? ምን ለካ ማስረጃም ተጠይቋል አሉ። የቅጥርና ያሬዶ የቅጥር ደብዳቤ ያላችሁ ወይ ከቤተ ክርስቲያን አጽፋችሁ አምጡ። በዚህ አጋጣሚ እኔ እጽፍላችኋለሁኝ። ምን ችግር አለ? ዲያቆናት እዚያ ማስረጃ ምናምን ከተባላችሁ እጽፍላችኋለሁኝ። እሱ ማስረጃ የለውም እኮ ለሰው ማስረጃ የሚጠይቅ ሰው እኮ እሱ ማስረጃ ሲኖረው ነው እና ዝም ብለው
አይ ሳይሉት የቄስ ስም ጠርቶ ስልኩ እንትን ጋለ አሉ። ትናንትና ስልኩ እኔን ድቤት ሲጠራ እጁ ላይ በጣም ጋለና ግሎ ስልክና አሰባስብለት እንግዛለት ተብሏል። ለማንኛውም ምዕመናን ተባበሩ። እናንተም ከዚህ ቀደም ብዙ ተባብራችኋል። ብዙ ተባብራችሁ አሳክማችሁታል። ወንድማችንን የ1 ዓመት በጀት ዘግታችኋል። አሁንም ቢሆን እንደዚህ አድርጉልን፣ ጥሪ እናስተላልፋለን። እንደዚያ ነው። እንትን የቅድስና ጥያቄም አለ አሉ። ቅድስናም ይጠየቃል እየተባለ ነው። ቅድስናዎትንስ እንዴት ነው የሚያረጋግጡት ታዲያ? የሆነ ታምር ቢያደርጉ ጥሩ ነው። እስከዚያ ድረስ እስኪ ታምር አድርግልኝ እዚሁ ላይ ይላል እንዴ? አይ ወይ አንድ አጋንንት ያለበትን ሰው ሪከርድ እያደረጉ አስወጥተው ወይ የሆነ ነገር እንደ በነገራችን ላይ ጆሹዋን እኮ መናገር ያስቀስፋል እኮ ብሏል። እሱ ያረጋቸውን ታምራቶችን በሙሉ አምናለሁ ብሏል እኮ በነገራችን ላይ። እና የጆሹዋን ገርል የተቀበለ ሰው የጻድቁ አቡነ ተክለ ሃይማኖትን ገርል እንዴት መቀበል ከበደው? እና እንደዚያ ነው። ለማንኛውም እምነት ብቻ ኤክስ ያርከው ለምንድን ነው? ሮንግ ነው ለማለት እምነት ብቻ የሚለው የተሳሳተ ነው ለማለት ሮንግ አድርጊ። አዳም ይሄንን ርዕስ ግን አንድ ቀን እንገባበታለን። እምነት ብቻ እንደውም ስለ ንስሐ የተተወ ጉዳይ ይመስለኛል። አሁን ብዙ ጊዜ ጌታም የሰበከው ንስሐን ነው። ዮሐንስም ንስሐን እየሰበከ መጣ ነው የተባለውና ሐዋርያትም ንስሐ ግቡ፣ ተጠመቁ፣ የኃጢአት ስርየት ታገኛላችሁ እያሉ ነው ያስተማሩትና በፕሮቴስታንት አስተምህሮ ንስሐ ለመዳን ያለው ቦታ ምንድን ነው የሚል ርዕስ ያስፈልገን ይመስለኛል። ትክክል። አይ እንደዚያ ከሆነ እንደውም ሮሜ 2ን እምነት ብቻ የሚለውን ጽድቅ በእምነት ብቻ ነው የሚሉትን እንዲው እኔ እኮ ሮሜ 2ን ያነቡት ይሆን መምህር በረከት? ሮሜ 2 እኮ 2:6 አንተም 2:6 ሮሜ 6 እንትን 2:6 ብቻ ሳይሆን ጠቅላላ ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲጠራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። አስቀድሞ በአይሁዳዊ ደግሞ በግሪክ ሰው እያለ ይሄዳል። አሁን ይሄ ለእያንዳንዱ እንደ ስራው ያስረክበዋል የሚለው ስለ ንስሐ ነው የሚያወራው። በነገራችን ላይ ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላውም በምትፈርድበት ነገር ራስን ትኮንናልና አንተው ፈራጁ እነዚያን ታደርጋለህና፣ እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉ የማትፈርድ ያንንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔርን ቸርነት ወደ ንስሐ እንዲመራ እያለ ይቀጥላል። እና እኔ ግን ጴንጤ ግን በሙላት መጽሐፍ ቅዱስን ወይ አያነብም ወይ? እኔ ማለት ጴንጤቆስጣሎች እንደ እምነት ብቻ የሚለውን ሲይዙ አንደኛ እውነት መናገር የሆነ ጉባኤ ላይ ስናወራ ነበረ። እምነት ብቻ የሚለው ቃል ራሱ እምነት ባዶ ነው ወይ? እንደው አብርሃም ራሱ የተጠቀሰበት አብርሃም በእምነት ጸደቀ ሮሜ ላይ፣ ያዕቆብ ደግሞ አብርሃም ልጁ ይስሐቅን ባቀረበ ጊዜ በስራው የጸደቀ አይደለምን? ረአብ ዘማ እነዚያን ሰላዮችን በተቀበለች ጊዜ በስራው የጸደቀች አይደለ እያለ ይናገራል።
በእነሱ ቤት ያዕቆብና ጳውሎስ የሰማይና የምድር ያህል ርቀት ነው ያላቸው። እምነት ራሱ የመንፈስ ፍሬ ነው። እዚያ ገላትያ ምዕራፍ 6 ላይ እንትና 5 ላይ ተዘርዝሯል። እምነት ራሱ ከመንፈስ ፍሬዎች ውስጥ አንዱ ነው እና ተጋድሎን የሚጠይቅ ክርስቶስን መምሰልን የሚጠይቅ ነው እምነት የሚባለው ነገር እና የነሱ እምነት ራሱ ፓኬጁ ምን አይነት ነው? ትርጉሙ ምንድን ነው? እኔ አሁን ጴንጤ መዳን በእምነት ብቻ ሲል ምስጢራትን አግልሎ መታዘዝ የሌለበት ነው። መታዘዝ የሌለበት እምነት አለ ሲጀመር። አንድ ሰው በክርስቶስ ሲያምን ለክርስቶስ መታዘዝ ከሌለው እንዴት ሊያምን ይችላል? ሲጀመር ማለት ከነበረበት እምነት እኮ መውጣት አለበት አይደል? አንድ ሰው አይሁዳዊ ከሆነ አይሁዳዊነቱን አውልቆ መጣል አለበት። አሕዛብ ከነበረ ጣዖትን መስበር አለበት፣ ልክ አብርሃም እንዳደረገው። መታዘዝ የሌለው እምነት ራሱ አለ ወይ ነው ጥያቄው። እምነት ባዶ ነገር ነው። ይሄንን ራሱ እንዴት ነው የሚያው ንስሐ ግቡ የሚለውን ቃል ማመንንም ይጠይቃል እምነት። አዎ ንስሐ የኃጢአት ስርየት እንደሚያስገኝ ማመን አለበት። ንስሐ ወደ እግዚአብሔር መመለስን የሚጠይቅ ነገር ነው። ይቅር በለኝ ማለትን የሚጠይቅ ነገር እኮ ነው። እና እኔ የፕሮቴስታንት የእምነት ብቻ የሚሉት ራሱ ትምህርት ምንድን ነው? እምነት ብቻ እኛውን እምነት ስንል ዘ ሆል ፓኬጅ ነው የምናወራው። እምነት ስንል ጥምቀትን እናምነዋለን ምን እንደሆነ የኃጢአት ስርየት እንደሚያስገኝ። እኛ ስናምን የክርስቶስ ስጋና ደም የዘላለም ሕይወት እንደሆነ ጭምር ነው የምናምነው። እኛ ስናምን በንስሐ ስንመለስ የክርስቶስ ደም ከኃጢአታችን እንደሚያነጻን ጭምር ነው የምናምነው። እኛ ስናምን ክርስቶስ ዳግም መጥቶ እንደሚወስደን በትንሣኤ ከብረን ለዘላለም እንደምንኖር ጭምር ነው የምናምነው። እና እምነት የሚባለው ለይቶ በወንጌል መርሃይከነ ወበነቢያት ነዘዝከነ ዘለሊከ አቅረብከነ ስብሐት ለከ ነው የምንለው። እኛ እምነት ስንልና በነገራችን ላይ ጴንጤቆስጣሎች እምነት ብቻ ሲሉ ምንድን ነው አንገናኝም። ራሱ በትርጉም ራሱ ማለት ነው። እና ብንገባበት ጥሩ ነው። ምንድን ነው መጽሐፍት በግልጽ ሪፔንተንስ ንስሐን የጽድቅ የጀስቲፊኬሽን ኮንዲሽን አድርገው ነው የሚያስቀምጡት። አንድ ሰው እግዚአብሔር ጋር ለመታረቅ ኃጢአቱን በራሱ ማስወገድ ባይችል እንኳ ኃጢአተኛ ነኝ ብሎ ማመን አለበት። ያለፈው ህይወቱ ትክክል እንዳልሆነ፣ እግዚአብሔርን እንዳሳዘነ፣ በክፋት እንደኖረ ማመን አለበት። በልቡ ማዘን አለበት። ልክ የሐዋርያት ሥራ ምዕራፍ 2 ላይ እኮ እንዳለው እኮ ነው። ልባቸው ተነካ አይደል የሚለው? አዎ በቃ ንስሐ ግቡ ያላቸው ያ ነው። አዎ ልብ ሰቀላችሁት፣ ገደላችሁት። የሰቀላችሁት የገደላችሁት መሲሁ ነው። ዳዊት እኮ ቅዱስ መበስበስ ያይን ዘንድ አተውም የተባለው ስለራሱ አይደለም። ይኸው እሱማ መቃብሩኛ ዘንዳ ነው እያለ ሲነግራቸው ምን ሆኑ ይላል? ልባቸው ተነካ፣ ተጸጸቱ ማለት እኮ ነው አይደለ? ኢሳይያስ ላይ ራሱ ቀሲስ ኢሳይያስ ላይ ኑ እንዋቀስ ይላል እግዚአብሔር ይላል። አዎ ኃጢአታችሁ እንዋቀስ ከነገራችን ላይ ሌጋል ተርም ነው፣ ጀስቲፊኬሽን ነው። ይሄ ፎሬንሲክ እነሱ ጀስቲፊኬሽንን ፎሬንሲክ አድርገው ነው የሚያዩት። ማለት በሰው በዳኛ ፊት በፍርድ ቤት ፊት እንደሚከራከረው ያለ ነው። ጽድቅ ማለት በቃ ይቅር ተብለሃል ነፃ ነህ የሚባል ማለት ነው። እና ኑ እንዋቀስ ይልና እግዚአብሔር ምንድን ነው የሚለው? ኃጢአታችሁን ተናዘዙ እኔ ይቅር እላችኋለሁ፣ እምቢ ብትሉ ግን ሰይፍ ይበላችሁ። ሰው ከእግዚአብሔር ጋር የሚዋቀሰው ምንድን ነው? ኃጢአተኝነቱን ነው የሚገልጸው እኮ አይደል? ኃጢአተኛ ነኝ በፊት በድያለሁ። እንዲያውም ከፍ ብሎ ታጠቡ፣ ሰውነታችሁን ማንጹ፣ የሥራችሁንም ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተው፣ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ ካለ በኋላ ነው ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንዳመዳ ትነጻለች፣ እንደ ደምን ብትከላ እንደ ባዘቱ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል፣ የእግዚአብሔር አፍ ይሄን ተናግሯልና ነሚላ። መቼም ለብሉይ ኪዳን ብቻ የተነገረ ነው አይሉንም። ኃጢአታችን እንደ ደም እንደ አለላ የቀላው ኃጢአታችን እንደ ባዘቱ የነጻው በአዲስ ኪዳን ዘመን ነው፣ የብሉይ ኪዳን አይደለም። ይሄ ትንቢት ነው። አዲስ ኪዳን ምን እናመጣላችኋለን እንዴ? አዎ። እና ኑ እንዋቀስ
እና ይሄ እንትን ንስሐ በተለይ ከጽድቅ ጋር በእነሱ ቴዎሎጂ ስንሄድ ቀሲስ ጽድቅ፣ ሳንክቲፊኬሽን፣ ግሎሪፊኬሽን፣ ጀስቲፊኬሽን የሚሉት አለ አይደለ? አዎ ጀስቲፊኬሽን በተለይ ፎሬንሲክ ነው። ይሄ የሌጋል እንትን ነው ብለው ነው የሚያምኑት። እና ንስሐ ደግሞ ንስሐ እሱ ነው። ንስሐ በተለይ ከጀስቲፊኬሽን ጋር ይገናኛል። የመጀመሪያ ጀምሮ ገና ሰው የመጀመሪያው ጽድቅ ወደ ክርስትና ሲገባ ጀምሮ ሙሉ ህይወቱን የሚከተለው ነው። ከእግዚአብሔር ዘንድ ይቅርታ የሚያገኝ የሚታረቅበት፣ ከእግዚአብሔር ፊት ኃጢአቱን ተናዞ ይቅርታ የሚያገኝበት መንገድ ስለሆነ ከጀስቲፊኬሽን ጋር በተለይ በጣም የሚገናኝ ነው በመጽሐፍ ቅዱስ ማለት ነው። እና ሁሉ ስለ ጀስቲፊኬሽን ሲያወሩ ስለ እምነት እንጂ ስለ ንስሐ አያወሩም። ሲጀመር እንዴት ነው ንስሐ ራሱ የሚገቡ? መቼ ነው ግን ንስሐ የሚገቡት እነሱ? እና እሱን አንድ ጊዜ መወያየት ይኖርብናል በደንብ። አረ ብዙ ነገር ነው ያለው፣ ብዙ ነገሮች ነው ያሉት። መካነ ኢየሱሶች በርቱ። ከኛ ጋራ ብትወያዩ በጣም ታተርፋላችሁ። ብዙ ነገሮች ከታሪካዊ አንጻርም ከብዙ ነገሮች ብዙ ከኛ የምትማሯቸው ነገሮች አሉ። አይመጥኗችሁም። ጴንጤቆስጣል በፍጹም እንደው ቢያንስ 70-80% ወደኛ ትጠጋላችሁ። ከ20% ጋራ ከማውራት ከ80 እና ከዛ ምናምን ፐርሰንት ጋራ ማውራት ፍሩትፉል ያደርጋቸዋል። እና ጠንክሩ። ስለ እውነት በደንብ በርታችሁ ተሟገቱ። ቢያንስ ዝም ብሎ እንደው መጽሐፍ ቅዱስ ብቻ እኔ ጴንጤቆስጣል መጽሐፍ ቅዱስ የያዘ ጴንጤ ማለት ነው። መጽሐፍ ቅዱስ የጌታችንን ትምህርት ገልብጦ ነው የሚረዳው። ገልብጦ ጥምቀትን ገልብጠው፣ ቅዱስ ቁርባንን ገልብጠው፣ ምስጢረ ትንሣኤ ሙታንን ገልብጠው ራብቸር አድርገው ነው የሚቀበሉት። እና ግልብጥብጡ የወጣ የሶሪያው ቄስ እንዳደረገው መሐመድን እንዳታለለው አይነት ነው የሆነው። እና ለማንኛውም ይሄንን ነው የምንለው። አዳም መምህር ጌታው ለራ የሆነ ነገር ይበሉ ፕሊስ። ቀሲስ እንትን ይላሉ እኮ አማራጭ ሀሳብ ነው ምናምን ይላሉ አንዳንድ ጊዜ። ምኑን አሁን የተለያየ እንትን አለ አይደለ? እነዚህ አሁን ለምሳሌ ሉትራኖች ቅዱስ ቁርባን እውነተኛ የክርስቶስ ስጋና ደም እንደሆነ ያምናሉ። ሌሎቹ ጴንጤዎቹ ደግሞ አያምኑም። ስለዚህ ለሌላው እንደ አማራጭ ይሆናል ይላል። እንዴት ማለት አልገባኝም። ማለት አሁን ለምሳሌ ሰው ቢፈልግ ሌላ አሁን ለምሳሌ ጥንታዊ አብያተ ክርስቲያን የትኛው በነገራችን ላይ አንድ ነገር ልንገራችሁ። ኦርቶዶክስ የሚባል ባይኖር ዳርያዝ ነው የሚለው ሉተርን እንትና ቀለሜ። ይሄ ማለት ከነሱ ጋር ይጀምራሉ። በነገራችን ላይ ፕሮቴስታንት በአሁን ኦርቶዶክስ ባይኖር ፋይት የሚያደርጉት ከሉተራን ጋር ነበረ። ሉተራን ባይኖር ደግሞ እርስ በርሳቸው ምክንያት መቃወም አያቆሙም ባይዘው የነሱ። ምክንያቱም እኔ ኔቸራቸው የሆነ ሁሉ ይመስለኛል። አሁን ሳስበው ማለት አንተ የሚያስማማ ነገር ቢኖር ራሱ አይስማሙልህም። በነገራችን ላይ ይቃወሙሃል። አይ እዚህ ላይ እንኳን ትክክላቸው እኮ አይሉም። አሁን ለምሳሌ ኦርቶዶክስ አሁን በፍጡር እንደማታመልክ ግልጽ ነው አይደል? ያውቃሉ መቼም ኦርቶዶክሳውያን ፍጡር እንደማናመልክ በፈጣሪ እንደምናምን በደንብ አሳምረው ያውቃሉ። በታምር ግን አይስማሙልህም። ይኸው ማርያምን ታመልኳታላችሁ፣ ይኸው እንደዚህ ለዘገብረት ብርሃናት አበይ ተባይትታ ይላል ይመጣና እና እነሱ ዋና ጴንጤቆስጣል ፕሮቴስታንት አንድ ዶክትሪን አላቸው። ነቅነቅ የማይሉበት ፕሮቴስት ማድረግ ነው። በቃ የፈለገው ነገር ብትመጣ የሆነ ነገር ይዘው ብትመጣ በቃ ይቃወሙሃል። እና እንደዚህ ከመሆን እግዚአብሔር ይጠብቃችሁ። እውነቴን ነው። እንደ ሴትዮዋ እኮ ነው። ሴትዮዋ በጣም ተቃራኒ ከባሏ በጣም ተቃራኒ ነች አሉ። እና ሰውየው ሲያዛት ባሏ በተቃራኒ ነው የሚናገረው። አንድ ቀን ወንዝ እየተሻገሩ የሆነ ሀገር እየሄዱ ውሃ ሞልቷል። ከዚያ እና በጣም ተቃራኒ ናት ሚስቱ። እንዳትገቢ አላት ተሳስቶ። ለካ ግቢ ነበር ማለት የነበረበት። ውሃው ሞልቷል እንዳትገቢ ሲላት ተንደርድራ ገባች። እንዳትገባ ከፈለገ ግቢ ቢላት ኑሮ አትገባም ነበር።
ከዚያ ሰው ተሰብስቦ ውሃ በልቷት ማለት ነው። ሴትዮዋ አስከሬኗ ሲፈልግ ሰው ሁሉ ወደ ታች ሲፈልግ፣ እሱ ግን ወደ ላይ ይፈልጋል። ውሃ የሚፈሰው ወደ ታች ነው አይደል? እሱ ግን ወደ ላይ ነው የሚፈልገው። እንዴ አንተ ያማል ምን ሆነ ነው ብለው ሲጠይቁ ሰዎቹ አይ የሚስቴን ጸባይ አታውቀውም፣ እሷ ውሃ ወደ ታች ሲሄድ እሷ ወደ ላይ ነው የምትሄደው እና በተቃራኒው ፈልጓታል አሉ። እና ፕሮቴስታንት በተቃራኒው መፈልግ ነው የሚሻለው። እኛ ራሳችን የእነሱ ትምህርት ብንቀበል እነሱ ኦርቶዶክስ ይሆናሉ። ባይዘ እኛ የእነሱን ትምህርት አያረጉትም። የእውነት ያረጉታል። እውነቴን ነው የምነግርህ አዳምዬ፣ ዝም ብዬ አጥንቻቸዋለሁ በደንብ አድርጌ። ይሄ 1 ዓመት 2 ዓመት የቲክቶክ ቆይታ እነሱን እንዴት አድርጌ እንዳጠናኋቸው ልነግርህ አልችልም። እና ቤተክርስቲያኔን እንዴት እንደወደድኳት በመድኃኒዓለም በጣም ቲክቶክ ላይ ስመጣ የበለጠ በቃ አንዳንዴ እኮ ዝም ብላችሁ ተወልዳችሁ አድጋችሁ ምናምን ተምራችሁ ምናምን ለራሳችሁ እምነት ብዙም አለመረዳት ዝም ብሎ ዝም ብሎ ሸምድዶ ዝም ብሎ መኖር አለ። እኔ የበለጠ ደግሞ ኮምፔር እያደረኩ ከሌሎች እምነት ጋር ሳያት እየኖርኩባት የምትናፈቅ ቤተክርስቲያን ስላለችኝ አምላኬን አመሰግነዋለሁ። የእውነቴን ነው። ኦርቶዶክሳውያን ደስ ሊላችሁ ይገባል። እውነት አንደኛው ከጸሎታችሁ ውስጥ እግዚአብሔርን ከምታመሰግኑበት አንዱ ውሽ እንደው በዚች ቤተክርስቲያን ውስጥ ስለሰበሰበን በእውነት አካሉ ስላደረገን እግዚአብሔርን ማምላክን እኔ እንደው በጣም ከልቤ ነው የምነግራችሁ። በጣም ነው የማመሰግነው ፈጣሪ። በጥረቴ አይደለም። ይሄ የእውነት ጸጋ ነው። ይሄ ስጦታ ነው። የእርሱ መሆን መታደል ነው። እና በእርቱ ጠንክሩ፣ እምነታችሁን ውደዱ ማለት ነው። ቴንኪው። ከዚህ በኋላ አላወራም። ያመነ የተጠመቀ ይድናል የሚለውን ምንም ሰው እንትን ሳይል የተጻፈውን ማመን ቀላል ነገር እኮ አይደለም። ማለት ጤነኛ አእምሮ ያለው ሰው ማለት ሰው ሊደሰት ይገባል። በቃ በቀጥታ የተጻፈውን የምናምን ሰዎች ነን እኛ። እንደ ሌሎቹ ያመነ የተጠመቀ ይድናል ብቻ አይደለም እኮ ጌታ ያስተማረው ይሄን ነው። ከዚያ ደግሞ እነሱ ወዲያው በባለ 50 አደረጉት። ኃጢአታችሁ ይደመሰስ ዘንድ እንዴ ተጠመቁ፣ ከኃጢአት ታጠብ። እንደዚህ ያሉ ጎልድ የሆኑ አገላለጾች፣ ወርቃማ የሆኑ አገላለጾች ያሉበትን የመጽሐፍ ቅዱስ ክፍል አንተ አይ መጽሐፍ ቅዱስ እንትን ይሄ ጥምቀት ከኃጢአት ያነጻል ዋው እንዴት ሆኖ ምናምን ይላል። ቅድም ሲል ነበር በነገራችን ላይ እንደ ኦርቶዶክሳውያን ውሃ ባዩበት ሁሉ ጥምቀት እንደሚሉት ሲል ነበር። ማነው እንደዚህ ሲል የሰማሁት ከነሱ ተወያዮች? እኛ ሃይላንድ ውሃ ጸበል ነው ብለን አናምንም። አይ እኛ መጽሐፍ ቅዱስ ላይ የተጻፈውን ነገር በቀጥታ ስለምንወስደው እሱን እንደ ደካማ ጎን አድርገው ይወስዱታል። እና የተጻፈውን ማመን ትልቅነት ነው። እኛ በፍጹም እኛ ውሃ ባየን ቁጥር ጥምቀት ነው አንልም። የጥምቀት እንኳን የምንረጨው ጸበል የልጅነት ጥምቀት ነው ብለን አናምንም። ለፈውስ እንኳን የምንጠመቀውን ጥምቀት የልጅነት ጥምቀት ነው ብለን አናምንም። እኛ ውሃንና ጸበልን ውሃን ጥምቀትን ለይተን የምናውቅ ሰዎች ነን። ውሃን ጸበልና ውሃን ለይተን እናውቃለን። በጣም ፍንትው ያለ ነገር ነው እና ሰው ቤት ሄደን የምንረጨው ጸበል፣ ሰው ታሞ የምናጠምቀው ጥምቀትና የልጅነት ጥምቀት እንኳ ለይተን የምናውቅ ሰዎች ነን እና አስፈላጊ ከሆነ የውሃ ጠንባራ የምናውቃለን ለማለት ፈልጌ ነው። አይ መጽሐፍ ቅዱስ ላይ እንትን አለ አይደለ? ይሄ ውሃ የሚላቸው ክፍሎችን እሱን ጥምቀት ብለን ስለምንፈታ የተጻፈው ማለት ነው። ውሃ ተብሎ የተጻፈውን ጥምቀት ተብሎ ስለሚወሰድ በቤተ ክርስቲያን ውሃ ካለ ውሃ ነው፣ እኛ ሌላ ፍልስፍና ውስጥ አንገባም ስለሚባል እሱን ለመተቸት እኮ ነው። አይ ደግሞ እውነት ለመናገር ውሃ ጎኑ ላይ ያየ ነው። ከክርስቶስ ጎን ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ከጎኑ ሲወጉት ውሃና ደም እኮ ነው የወጣው። ትክክል። ያ ቀሲስ ቢዘጉልን በጸሎት ቢዘጉልን ደስ ይለኛል። ሰዓት ሄደና ትንሽ ተንፍሱ፣ ባይሆን አንዳንድ ደቂቃ ፕሊዝ፣ በእኔ ፈቃድ። ቲክቶክ ላይ ግን እንዴት ነው ትራንስፈር ማድረግ አይቻልም? እንደዚህ በብሉቱዝ ግን እንደዚህ ቢጀመር ጥሩ ነበር። ቴክኖሎጂው ትንሽ
ቀሲስ ይፍቱኝ ይባርኩኝ፣ ቃለ ሕይወትን ያሰማልን፣ ክርስቶስ ሀገር ቤት መንግስት ሰማያትን ያወርስልን። እንግዲህ ብዙ ተምረናል። ለምናስተውል ሰዎች አንዲት ቃል በቂ ናት ነው የሚለው። ቅድም ሲናገሩ በእኛ ተቃራኒ ነው የሚዞሩት ብለዋል እና ለዚህም ደግሞ አስቼ የተናገረው ነገር ምስክር ነው። ኦርቶዶክሳውያን እውነተኛ ነው የሚሉት እንቀበላለሁ ብሎ ሲል ይሄንን በውስጥ እናድርገው ለምን እነሱን እንደግፋለን ብሎታል። ቀደም አዳምዬ ሲያሰማንና ተቃራኒ ናቸው በጣም በቀደም እርሶም ደግሞ ለዲያቆን ስዩም የመከሩት ነበር ያለ ድንግል ማርያም አማላጅነት የሚለው ያቺን ቆርጠዋት በእርሶም ፖለቲካ ሲሰሩ ነበር። ይህንን መረዳት ይዘክረው ወይ ዲቤት ልትገባ የነበረው የሚለውን እና የሚገርሙ ሰዎች ናቸው ለማለት ፈልጌ ነው። ቃለ ሕይወት ያሰማልን። አዳምዬ ስለሰጠህንም ጊዜ እናመሰግናለን። እግዚአብሔር ይስጥልን። ምንድነው ሰዓሊ ለነ ቅድስት የማን በርዝዴት ነው? ሰላም አባ መስመየክ ይስማኤል ነው የስላሴው ማለት ነው። አማርኛ ስለማችል ነው። ኦኬ ቀጥይሽ። እሺ ምንድነው ቪዲዮ ላይ የሚታየው? ይሄ መስመያ ነው ይሄ መስመያ ነው። ተዛረቢ በትግረኛ ነው የምትችይው? አዎ። እሺ አዳምጥሻለሁ። ዝክር ነው? አዎ ዝክር ነው።